ሁላችሁም ጥሪያችንና አክብራችሁ ስለተገኛችሁ በጣም እግዚአብሔር ያክብራችሁ። ቴንክ ዩ። እኔ የኦርጋናይዚንግ ኮሚቴውን ምንድነው ወክዬን ያለሁት ነፃነት ገብረ ሚካኤል እባላለሁ። ከሌሎች ወንድሞቼ ጋር አንድ ላይ ነው ያዘጋጀነው። ሀሳቡን ስንጀምረው ሁላችንም በአርትም ቢሆን ወይንም መልታይ ዲሲፕሊነሪ በሆነ መንገድ አካዳሚክ ውስጥ ስለሆነ ያለነው በአካዳሚክ ህይወት ውስጥ አብሮ የተጓዘ ሰው አንዱን እንዴት ያስባል በሚል ነው ሐሳቡ የመጣው። ስለዚህ በስራዋ ዙሪያ ቢሆን ይሄኛው መታሰቢያ፣ ስለዚህ በስራዋ ዙሪያ በሚለው ከተስማማን በኋላ ምናልባት ሊስት ኦፍ ሄር ወይንም የታተሙና ያልታተሙ ስራዎቿ የሚያውቋቸውም ሰዎች ደግሞ ቢያዩት ከዛ ደግሞ የማያውቀው ሰው የሚተዋወቅበት ቢሆን በሚል በስራዋ ላይ ሪፍሌክት ያደረጉ ወዳጆቿ 7 ኢንትሪ አለን። ስለዚህ በስሟ ለመታሰቢያ የሚሆን ዌብሳይት አቁመናል ማለት ነው። በኋላ የዚህ ዌብሳይት ባለቤት ዳግማዊ ወልደአብ ነው፣ እሱ ያስረዳናል በፕሮግራሙ መሰረት። ከዛ ደግሞ በተጨማሪ ያው ኤልሲን እንደምናውቀው በምስል ህይወት ውስጥ በጽሁፍም በኪዩሬተራል ፕራክቲሷም ስለምትታወቅ በዛ ውስጥ ያሉ ደግሞ የስነ ጥበብ ውስጥ ያሉ ወዳጆቿ በዚች ባጭር ጊዜ ውስጥ ማድረግ የቻሉትን በራሳቸው ሐሳብ እነዚህም በኋላ መጨረሻ ላይ ከሻይ ቡና ጋር አንድ ላይ የምንጎበኛቸው በስራዋ ላይ አሁንም ስራዋን ተከትሎ ባለ አንጓ የተዘጋጁ ምስላዊ ምልክቶች ናቸው ወይም መታሰቢያዎች ማለት ይቻላል። ስለዚህ የኛ ምዕራፍ እንደ ቡና ቁርስ አድርጋችሁ ብታስቡት፣ ሌሎች ግን ብዙ የተደራጁ ነገሮች እንደምንጠብቅ አብረናችሁም እንደምንሆን በተስፋ በማድረግ ጽንሰ ሐሳቡ ኤልሲን በስራዋ ማሰብ በሚል ይሆንና እንዳልኳችሁ የስራዎቿን የታተሙትንና ያልታተሙትን በስራዎቿ ዙሪያ ደግሞ ሪፍሌክት አድርገው የጻፉትን ይሄንን የጽሁፍ ግብዣ ለሁሉም ሰው እኛ በነበረን መረብ መሰረት አድርሰናል። የተሻለው ሰው አቅርቧል፣ እዛ ድህረ ገጹ ላይ ተካቷል ማለት ነው። ከዛ በሶስተኛው ደግሞ በዚህ በምስሉ ምክንያት አለ ማለት ነው። ይሄ ነው የቀናችን ሐሳብ እየተቆረሰ የሚሰጠን በየሴሽኑ ይሄ ነው ማለት ነው። ስለዚህ ይሄን ካልኩ በኋላ የኔ ቀጣይ ስራ የሚቀጥለውን የቀኑን ወይንም የአፍተርኑኑን ምን ይመስላል፣ ምንድነው የምናደርገው የሚለውን ማሳወቅ ነው። ስለዚህ ከኔ ቀጥላ ከቤተሰቧ ከወንድሟ ስለመታሰቢያነት የተጻፈ ደብዳቤ ደግሞ በኑሮ እህቷ ከሆነች ከኢትዮጵያ ታደሰ ይነበባል። የላኩት ወንድሟ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። እሱን እንሰማለን ማለት ነው በቅድሚያ። ከዛ በመቀጠል እንዳልኳችሁ በስራዋ ዙሪያ ራሷ ኤልሲ በድምጿ የምትለውን ኪዩሬት የተደረገው በወንድማችን ብርሃኑ አሻግሬ በኩል ነው። ድምጿን እንሰማለን አብረን ማለት ነው። ስለዚህ ዛሬ ከሸገር ከሰዓት ቅዳሜ ጋር በሚመስል መንገድ ከእሷ ደግሞ ስለ ራሷ ስራ እንሰማለን። ስለዚህ ስራዋን ይዘን ነው የምንውለው ማለት ነው። እግዚአብሔር ይመስገን። ሌላው ከሱ ቀጥሎ ኤልሲን ከሰማን በኋላ ብሮሸሩን ኢንትሮዲውስ ታደርግልን ይገባ የነበረው ይህንን ብሮሸር ግራፊክ ዲዛይን አድርጋ በጣም በአጭር ጊዜ ቅድም እዚህ ጋር የነበረችው ምህረት ታዬ ትባላለች። አርክቴክት ነች፣ ቅመም የሆነች ልጅ ነች። እሷ ማብራራት ነበረባት፣ እኔ ጨርሼዋለሁ ቅድም። ምክንያቱም አይናፋር ነች፣ ከኔም ብሳ ሄዳለች እሷ። ስለዚህ የእሷን ሰዓት እንጠቀማለን፣ በቂም ስለሚሄድ እሱን ሰዓት እያሸጋሸግ እንሄዳለን። ከሱ በኋላ ጣሰው ከኛ መካከል አለ። ኤልሲ ከምትወደው ነገር አንዱ በጣም የሀሳቧም ነገር ይመስለኛል ካልተሳሳት እዚህ የበቀሉ ሙዚቃ፣ ስዕላዊ ትውፊቶችና ከውጭ የመጡት የሚቀላቀሉበትን ነገር ማጥናት ደግሞ ያሉትን ደግሞ የነዚህን በተለይ ማጉላት ነውና ይሄን ደግሞ በጣም እየሰራ ያለ ከተማውን በጥሩ ነገር በሙዚቃ በኩል ኮንቨርሴሽን እየመራልን ያለ ወንድማችን ጣሰው በዋሽንት አብሮን ይሆናል ማለት ነው። እሷ ሁልጊዜ እንደምትለው አጃቢ ሆኖ ሳይሆን ተናጋሪ ሆኖ በዋሽንት ማለት ነው። ስለዚህ ቀጥሎ ከጣሰው በኋላ ዮኒን አይደለም ብርሃኑን እንሰማለን። በቪዥዋል አርት ወዳጅነት የቀደመ ስለሆነ ያንን እንሰማለን። የእሱን ኮንትሪቢሽን እዛ ያልኳችሁ ድረገጽ ውስጥም ይኖራል። የዚህ የቪዥዋል አርቱን ደግሞ ዋና አስተነባባሪም ስለነበረ ከብርሃኑ አሻግሬ እንሰማለን። ቀጥለን ከሱ ከዮኒ እንሰማለን። አካዳሚክ ኮንትሪቢሽኖቹ ወደ ድህረ ገጹ እንዲመጡ ሲያሳልጥ የነበረ ሰው ሲቀሰቅስ የነበረ ደግሞ የጻፈ ስለዚህ የራሱን ጽሁፍ
ከሱ በድምጹ እንሰማለን ስለዚህ ኤልሲን ተከትለን በድምጽ ነው የምንከተላቸው እግዚአብሔር ረድቶን ቀድመን መብራቱን ተነግሮን ነበር ስለዚህ ማለት በውስጣችን ማለት ቢሆን ነው እንግዲህ አሉ ኦዲዮቹ ሁሉም ስለዚህ እነሱን እንሰማለን ማለት ወደ ሬዲዮ አድርተን ነው የምንውለው ማለት ነው ዛሬ ከዛ ከዮኒ በኋላ እንደገና ጣሰውን እንሰማለን በኋላ ዌብሳይቱን ቅድም ያልኳችሁ ዳጊ 20 ዓመትም ይሞላው አይመስለኝም ዌብሳይቱን የሰራው ስብሰባ አብሮ ሲሳተፍ የነበረ የሚገርም ልጅ ነው እሱ ስለ ዌብሳይቱ ይነግረንና አንዴ እናንተንም ወደ ድረገጹ ይመራችኋል ማለት ነው ከሱ በኋላ አይኔም ተጭበረበረ አይዞሽ ነጽ የት ነው ያሉት እሺ ከዛ ከዳጊ በኋላ በቄን እንሰማለን በወዳጅነት በወንድምነት አብሮ በመስራት ቀደምት ነው ከዛ እሱን ሰምተን መልታይ ዲሲፕሊነሪ ኮላቦሬቲቭስ አሏት ኤልሲ ቪዥዋል አርቱ ላይ ብዙ ብትሰራ ሌሎቹን ደሞ ዲሲፕሊኖች በተለይ በአርትስ ሂዩማኒቲስ በኩል ያሉትን በጣም እንዲቃረቡ በእነሱም እርስ በርስ እንዲናበቡ ያደረገችውን ነገር አብራ ከሰራቻቸው ሰዎች ተማሪዎቿ ከነበሩ አብረው ስራ ከሰሩ ሰዎች ከሶስት እንሰማለን ከአርኪቴክቸር ከሙዚቃ እንዲሁም ከግጥምና ስዕል ስነ ስዕል ማለት ነው ምህረት ከበደ ግሩም መዝሙርንና ብሩክ ተክለ ሃይማኖትን በረድፍ እኛ ባስቀመጥነው ረድፍ ለህዝብ አቬሌብል ባልሆነው መሰረት እንሄድበታለን ከዛ ክሎዚንግ ሪማርክ በጣም ቅርብ ወዳጆቿ ብዙ አብረው የሰሩ በእድሜም በወዳጅነትም የጠኑት ደግሞ በተለይ በአደባባይ ስኮላርሺፕ ምክንያት አብረው አንድ ቤት ያቆሙትን ማአዚንና ኤልሲን አንድ ላይ በማአዚ በኩል እንሰማለን የአደባባይ ምሁርነቷን እንዲይዝልን ያደረግነው ነው እሱ ሁለተኛ ከዚህ ሀገር ስትመጣ አብረው በኪዩሬተራል ፕራክቲስ ውስጥ አብረው የሰሩ የተከራከሩ የኖሩትን ደግሞ ቆንጅት ስዩምን እንሰማለን በቄ እዚህ ውስጥ ነው የነበረው በጊዜ መሸጋሸግ ምክንያት ወደፊት ሄዶ ነው በመጨረሻ የምህረትን ግጥም ሰምተን ወደ እነዚህ እና ወደ ሪሴፕሽን እንሄዳለን ማለት ነው ትንሽ አርዝሜዋለሁ ግን ይረዳ ይሆናል መልካም ቀን ሶ በዛ መሰረት የመጀመሪያውን ኢንትሪ ከወንድሟ ከሻለቃ ዳዊት ወልደ ጊዮርጊስ የተጻፈልን የመታሰቢያ ደብዳቤ በእህቷ በኢትዮጵያ ታደሰ ሲነበብ እንሰማለን መልካም ጊዜ ፊታቸው የቆምኩት ወንድሟ ሻለቃ ዳዊት ወልደ ጊዮርጊስ የላኩትን መልእክት ለማንበብ ብቻ ነው መልእክቱም እንዲህ ይነበባል ድምጽ ይሰማል እሺ 7 ነበርን ከአባባና ከማማ የተወለድ ነው የመጨረሻዋ ኤልሳቤጥ ነበረች ከሷ በፊት የተወለደው ዮሐንስ ሲሆን በሁለቱ መካከል ብዙ የእድሜ ልዩነት ነበረ በተጨማሪም ኤልሲ አባታችን ሹመት ተቀብለው የተሻለ ደሞዝ ያገኙ በነበረው ጊዜ ነው የተወለደችው ሁላችንም ተፈሪ መኮንን ትምህርት ቤት ነበር ትምህርት የጀመርነው ትልቁ ወንድማችን ጋሽ ሙሉጌታ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ማለትም ኮተቤ ነበር የገባው በቤታችን ታላቅና ታናሽ መከባበር አብሮን የተፈጠረ ሲሆን እትዬ ወይ ጋሼ መባባል ሳናስብበት የምናደርገው ግዴታ ነው ዮሐንስ ጋሼ የሚለው ስላልነበረ ኤልሲ ስትወለድ አንዱ ደስታው ጋሼ የሚለው ታናሽ መወለዱ ነበረ ኤልሳቤጥ ግን አፍ ከፈታችበት ጊዜ ጀምሮ ዮሐንስን መብቱን ለማስከበር ቢታገልም ጋሼ አልልህም አለችው በዚህ ጉዳይ እንደተጣሉ ዮሐንስም ምንም ቅር ቢለው ለመደው የሁለቱ ግንኙነት በዚህ የልጅነት አለመግባባት ይጀምር እንጂ እያደጉ ሲሄዱ ከማናችንም የበለጠ ሁለቱ ወንድምና እህት ብቻ ሳይሆን ቅርብ ጓደኞች ሆኑ በዮሐንስ ማረፍ ኤልሲ በጣም ተጎድታ እና ጤናም ነስቷት ነበር ኤልሲ ናዝሬት ትምህርት ቤት ገባች አባባና ማማ ልዩ ትኩረት የሰጧት ተሞላቃ ያደገች ልጅ ነበረች እሷም ይህንን እንደ መብት ወስደው በጊዜው የነበረው ሁሉ ተደርጎላታል እኔ ከወታደር ወጥቼ ዩኒቨርሲቲ ጨርሼ
ወደ ኒውዮርክ ከሄድኩ በኋላ እሷ ሁለተኛ ደረጃ ጨርሳ አሜሪካ እንድትመጣ አደረግን። እኔ ኒውዮርክ ስለምኖር ተቀበልኳት። ለዚያን ዕለት መኪና ተውሼ እሷን ለማዘዋወር በጣም ጓጉቼ ነበር። ተቀብያት መሃል ኒውዮርክ ስንገባ ብዙ ትደነቃለች ብዬ የጠበቅኳት እህቴ ምንም አላስደነገጣትም። አየሽው ይህን አይገርምም? ይሄስ እያልኩ ለማሳየት ብሞክርም ልክ እንደኖረችበት ሀገር አውቀዋለሁ እያለችኝ እንዲያውም እኔ የማሳያትን የማላውቀውን የኋላ ታሪክ ትነግረኝ ጀመር። እኔን ፋራ አደረገችኝ። እሷ ብዙ አንብባለች፣ አዳምጣለች። ስለ ከተማውም ስለ አሜሪካም ከኔ የበለጠ ታውቃለች። ከዚያን ጊዜ ጀምሮ ኤልሳቤጥ ኢንተሌክቹዋሊ ከሁላችን የምትበልጥ መሆኗን ተረዳ። ስትናገር፣ ስትኮላተፍ፣ ስታዳምጥ ልጅ ትመስላለች። ከዚያ ጀርባ ያለው እውቀቷ ግን የሚያስደነግጥ ነው። ስስ ልብ ስላላት ማዘን፣ ማልቀስ ይቀድማታል። የሁላችንም ትኩረት እሷ ላይ ነበር። እንሳሳታለን። በኒውዮርክ ከተማ የ9/11 ጥቃት ከደረሰባቸው ህንፃዎች መካከል የምትሰራበት ቢሮ በአንዱ ህንፃ ስለነበር በአደጋው ዕለት ለአንድ ሙሉ ቀን የእሷ መጥፋት ምን ያህል እንዳሸበረን ትዝ ይለኛል። የዚያን ጊዜ ብትሞት ሞቷን በመቀበል ልረዳው እችል ነበር። ኤልሲ የምትሄድበትን ጉዞ በደንብ አዘጋጅታለች። በሴትነቷም በስደተኝነቷም በጥቁርነቷም ነፃ የሚያወጣት ትምህርት ብቻ መሆኑን ስለተረዳች የማንንም ምክር ሳትሻ የራሷ ሰው ለመሆን በቅታለች። አባታችን በትምህርት ስለሚያምኑ ሁላችንም ከፍተኛ ትምህርት ያገኘን ብንሆንም ከሁላችንም የበለጠችው እሷ ነች። እኛ ግን የምንገነዘበው ትንሽ እህትነቷን ብቻ ነበር። እሷ ነጥቃ መሄዷን ከውጭ ነው የምንሰማው። በዓለም ዙሪያ ስለተበታተንን በየ2 ዓመቱ አንዳችን ያለንበት ሀገር ለ10 ቀናት ሪዩኒየን እናደርግ ነበር። ስብሰባችን ላይ ወንድም እህት ነን እንጂ በትምህርት በስራ ደረጃ አንለካካም። ወንድምና እህት መመካከር፣ መቀለድ፣ መጫወት ነበር የመሰብሰባችን ዓላማ። በተለያዩ ቦታዎች 7 ጊዜ ተሰብስበናል። በግል ከመገናኘት ባሻገር በግል ስንገናኝ አካዳሚክ ነገር አናውራ። የጊዜውን ሁኔታ፣ ስለ ጤንነታችን፣ ስለ አባታችንና እናታችን ትዝታ፣ ስለ ዘመዶቻችንና ስለ ወደፊታችን ነው የምናወራው። 1-2 ጊዜ ስንሞት የምንቀበርበት ቦታ ፍላጎታችንን እንድናስመዘግብ ተነጋግረንበት ነበር። 7 ወንድምና እህቶች ከኛ ውጪ ስለኛ ከኛ የበለጠ የሚጨነቅ ሊኖር አይችልም ብለን ተማምነን በጣም እንቀራረብ፣ እንደጋገፍ ነበር። የሞት ጉዳይ ሲነሳ ኤልሲ ከስብሰባችን ትወጣለች። ስለዚህ አናውራ ትላለች። ስለ ሀዘን አንነጋገር፣ ሲሆን ይሆናል። በተለይ ደግሞ ከዚህ ዓለም በሞት መለየትን በተመለከተ እሷ የመጨረሻዋ ትሆናለች በሚል ግምት ስለ ቤተሰቡ ሌጋሲ፣ ታሪክ ጠባቂ፣ በዓለም ዙሪያ ያሉትን ልጆቻችንንና የልጅ ልጆቻችንን እንዲተዋወቁና ስር መሰረታቸውን እንዲያውቁ ኃላፊነት የተሰጠው ለሷ ሲሆን ይህን የመሰለ ውይይት አይመቻትም ነበር። ትውውቃችን፣ ቅርበታችን በፍቅር በመደጋገፍ በመጠባበቅ ላይ የተመሰረተ ስለነበረ ከዚያ ውጪ በሙያችን በምንሰራው ጣልቃ ላለመግባት ሳንነጋገርበት ተስማማን። ስለዚህ ነው ኤልሲ የምትጽፈውን ስናነብ የምንደነግጠው። እንደዚያ እናውቃትማ። እሷና ኮምፒውተር ሲገናኙ መድረክ ላይ ስትወጣ የሚፈልቀው ከዚያች ትንሿ እህታችን አይመስለንም ነበር። እንደነግጣለን። ተማርን እንላለን እንጂ በተለይም የምትጽፈው የምትተቸው በጣም ረቂቅ ስለሆነ ሁላችንም ሙሉ ለሙሉ አይገባንም ነበር። ከኛ የበለጠ ወንድማችን ጌትነት ስለሚረዳት
ከሱ ጋር ጽሑፍ በመለዋወጥ በርዕሶቹ ላይ በመወያየት የበለጠ ተቀራረቡ። ስራዋ፣ አስተሳሰቧ ረቂቅ ጥልቅ ስለሆነ እኔ ከተሰማራሁበት ሙያ ጋር የተቀራረበ አልነበረም። የመጽሐፍ የአርት ስራዎችን ኮምፕሌክስ የሆነ የህብረተሰብ ባህልና አኗኗርን የምትመረምርበትና የምትረዳበት አቅጣጫ ከኔ የመረዳት አቅም በጣም የራቀ ነበር። እሷም ይህን አይነት ሰው በመሆኗ ራሷን ከኛ ብልጣ አታይም ወይም አታሳይም ነበር። ለእኛ ሁልጊዜ ቤቢ መሆኗን ተቀብላ ተፋቅረን ተከባብረን በተከታታይ ሳንጠብቀው በተለያዩ ጊዜያት በድንገት በደረሱብን ትራጀዲዎች ተላቅሰን ኖረናል። ያሰብነው የመለየት ቅደም ተከተል አልተጠበቀም። እኔ በውትድርና ሙያዬም ከዚያም በኋላ በተለያዩ ስራዎች በመሳተፌ መጀመሪያ የምቀጠፈው እኔ እንደመሆን እኔ የሚያመንኩበት ቤተሰብም እንደ ሀቅ የተቀበለው ግምት ነበር። ለዚህ ሁሉም ተዘጋጅቷል። ምኞቴም እንደሱ እንዲሆን ነበር። የወንድሞቼን የእህቶቼን ሞት ሳታሳየኝ ቀድመህ ውሰደኝ እያልኩ ነበር የምጸልየው። ይህን እንዲሆን ነበር ተስፋ ያደረኩት። በእኛ ቁጥጥር ያለው መኖር ነው። ሞት የኛ ጉዳይ አይደለም። እግዚአብሔር ያመጣናል፣ ሲፈቅድ ይወስደናል። ከጥቂት ወራት በፊት የሁላችንም ታላቅ የሆነውን ጋሽ ሙሉጌታን ቀበርኩኝ። የኤልሲ መሞት ሞቱን አጣደፈው። እኔም ብቻዬን ለጉድ ቀርቻለሁ። በተከታታይ 4 ወንድሞቼንና 2 እህቶቼን ቀበርኩ። ኤልሲ የምትሰሚኝ ከሆነ ለአንቺ ተሰጥቶ የነበረውን ኃላፊነት ሳልጠብቀው ተረክቤ በዓለም ዙሪያ ያሉትን የአባባንና የማማን የልጅ ልጅ ልጅ ልጆች ለማገናኘትና ለማስተዋወቅ ፕሮጀክቱን ጀምሬያለሁ። እኔም የቀረኝን ጊዜ ስለማላውቅ አጣድፈዋለሁ። ኤልሲ፣ እኔን ዘመዶችሽንና ጓደኞችን ያስደነገጠው የአንቺ ያሸኛኘት ስነ ስርዓት ነው። እኔ እንደዚህ ከኛ የበለጠ ፍቅር፣ ክብር ያላቸው ጓደኞችና የስራ ባልደረቦች እንደነበሩሽ አላውቅም። እኛን መስለው እኛን በልጠው ያዘጋጁልሽ የሽኝት ስነ ስርዓት መላ አገሩን አስደምሟል። እውነተኛ ጓደኛ በመነመነበት በአሁኑ ጊዜ እነዚህ የፍቅር ጓደኞችሽ ባደረጉት ስምሽ፣ ታሪክሽ በማይፋቅ መልክ በህዝብ አእምሮና በታሪክ መዛግብት ሰፍሯል። አንቺ ሂጂ እንጂ ታሪክሽ ለዘላለም ይኖራል። በአንቺ ስም ወዳጆችሽን እያመሰገንኩልሽ ነው። እኔ ተዘጋጅቼ ስጠብቅ አንቺ ቸኩለሽ አመለጥሽኝ። መልካም ስፍራ ያለሽ ይመስለኛል። የፈጣሪን ምስጢር አናውቅም። ኖረሻል፣ ታሪክ ትተሻል። ከሀሳባችን አትለይ። ቅድም እንደነገርኳችሁ ይሄ ዓመታዊ መታሰቢያ በስራዋ ዙሪያ ላይ ነውና ኤልሲ ራሷ ስለ ራሷ ስራ ስተነትን ከነጆኳ እንሰማታለን። አብራን እንዳለች እናስባለን። ወደ መጨረሻ ስትላቸው ከነበሩ ነገሮች አንዱ ሰዋዊነት ወይም ሰው መሆን ሂዩማኒቲስ ይበልጣል ትላለች እና በዛ መንፈስ በፍቅርም እንዲሁ አብረናት እንዳለን አብሮ ማልቀስም የሰዋዊነት መንገድ ስለሆነ ከነ ኮሮኮንቹ ከነ ሁሉም ነገሩ አይ ሆፕ ሺዝ ሃፒ እየጮኸችብንም ይሆናል አንዳንዶቻችን ላይ እና ግን አሁን በድምጿ እንሰማታለን። ስለ ራሷ ከራሷ ማለት ነው። አይዟችሁ፣ እግዚአብሔር ያጽናናል ሁሉንም።
የመጽሐፉ ዋና ሐሳብ በዲሰርቴሽኔ ላይ የተመሰረተ ቢሆንም ከዲሰርቴሽኔ በፍጹም ተለይቶ በአገሪቷ የባህል የፖለቲካና የኢንቴሌክቹዋል ታሪክ ላይ አውጠንጥኖ ስነ ጥበብና ኪነ ጥበብን ከመሰረታዊ ከአገሪቷ ባህል ፖለቲካና ኢንቴሌክቹዋል ታሪክ ሊመለከት ይሞክራል። ስነ ጥበብና ኪነ ጥበብ የነኚህ ታሪኮች ነጸብራቅ ስለሆኑ ገነጣጥለን ማየት ስለማንችል ነው ብዬ እከራከራለሁ። ይህንን ሳረግ ደግሞ የዘመናዊ ስነ ጥበብና ኪነ ጥበብን ታሪክ ከፖለቲካ ለውጦች ጋር እያመሳከርኩ የመጡት ፖለቲካ ለውጦችና ፍልስፍናቸው የስነ ጥበብና የኪነ ጥበቡ መግለጫ ላይ እንዴት እንዳንጸባረቁ ማሳየት ሞክራለሁ። ለምሳሌ የዘመናዊ ስነ ጥበብ ታሪክ የጀመረው ከአድዋ ጦርነት በኋላ ነበርልና ስዕል ከክርስትና ሃይማኖት አሰላል መንፈስ ወጥቶ ወደ ሴኩላር ምልከታ መቀየሩን አሳይና ለምን እንደሆነ ገልጻለሁ። ዝመና የሚለው አስተሳሰብ በሰዓሊውና በሌሎች የማህበረሰብ ክፍሎች መሰረጭ ሲጀምር ነውልና ዝመና የሚለውን ንድፈ ሐሳብ በሰፊው ተነትናለሁ። ዋናው የመጽሐፉ ማጠንጠኛ እንግዲህ የዝመና ታሪክ ላይ ይሆናል ማለት ነው። ብዙዎቻችሁ ሰምታችሁኛል ላለፉት ዓመታት ዝመና ስልክ በጣም ቁልፍ ነገር ስለሆነ ነው። እስካሁንም ምሁሮቻችንም ሆነ የፖለቲካ ሊቃኖቻችን በሚገባ ያላብላሉት ነገር ቢኖር ይኸው የዝመና ንድፈ ሐሳብ ታሪክ ስለሆነ እሱን በሰፊው መጽሐፍ ውስጥ አብራራለሁ። በተደጋጋሚ የምንሰማው የሞደርናይዜሽን አሁን ደግሞ የዲቨሎፕመንታሊዝም ሐሳብ እንጂ ይህንን ያቀፈውን ዋናውን ፍልስፍና የሞደርኒቲ ወይም የዘመናዊነት ታሪክ በአገራችን ምሁራኖች ሲተነተን የምናየው በጥቂቱ ነው። ይህ የሚሆነው የቀጥታ የቅኝ ግዛት ታሪክ ስላልነበረን ይሆናል እልና ኢትዮጵያ ግን በተዘዋዋሪ መንገድ ኢንዲሬክት ኮሎኒያል ሩል በሚሉት ምክንያት ከቅኝ ግዛት ተላቃ አታውቅም በሚል እሞግታለሁ። የዝመና ታሪክ ደግሞ በአንድ በኩል ኤማንሲፓቶሪ ወይም የነጻነትና የመብት ታሪክ ሲሆን በሌላው በኩል ደግሞ የቫዮለንስ ወይም የጭካኔ ታሪክ ነው። በዝመና ስም ነው ኮሎኒያሊዝም ወይ ቅኝ አገዛዝ የመጣ። በጭካኔና በግድያ ነው ገዢው ተገዢውን በእግሩ ውስጥ ያስገባው። ስለዚህም ነው የመጽሐፉ መግቢያ ላይ በዎልተር ሚኞሎ በሚባል ፈላስፋ ፖለቲካል ቲዮሪስት እነሳና ኮሎኒያሊቲ ኢዝ ሞደርኒቲ there is no modernity without coloniality ማለት ዝመና ካለ ኮሎኒያሊቲ ካለ ቅኝ አገዛዝ ስርዓት አይኖርም ቫይስ ቨርሳ በሚለው ነው የምነሳው። በዚህ የሞደርኒቲ ሂሳቤ ላይ ዘመናዊ ስነ ጥበብና ኪነ ጥበብ ስንል ምን ማለት ነው የሚለው ነው የመጽሐፉ ዋና ማጠንጠኛ። በተለይ ለኛ አይነት ቅኝ ላልተገዛ አገርና ኢትዮጵያ ከሌላው የተለየች ናት ብሎ ከሚለው ኤክሴፕሽናሊስት አስተሳሰብ ጋር ከዛም አልፎ ተርፎ ደግሞ የሞደርኒቲን ፍልስፍና በደንብ ሳያጠናቅቅ ሞደርናይዜሽንና ዲቨሎፕመንታሊዝም ላይ የሚያተኩር የሊሂቃን አስተሳሰብ ጋር የተቆራኘ የትምህርት አሰጣጥ ላይ የተመሰረተች ሀገር ላይ ዘመናዊ ስነ ጥበብና ኪነ ጥበብ ማለት ምንድን ነው? እንዴትስ ይንጸባረቃል? ከኋላ ያለው ታሪክ ከኋላ ያለው ፖለቲካ ምንድን ነው? ኢንቴሌክቹዋል ታሪኩስ? እነኚህን ጥያቄዎች ነው የማብላለው። ይህን ካልኩ በኋላ በአምስት ምዕራፎች ከፋፍዬ መጽሐፉን የስነ ጥበብና የኪነ ጥበብን ታሪክ በአጠቃላይ ከሀገሪቷ ቅድም እንዳልኩት ፖለቲካና ኢንቴሌክቹዋል ታሪክ ጋር እያመሳከርኩ ደረድራለሁ። በመጀመሪያ ምዕራፍ ከ1896 እስከ 1957 ከአድዋ ጦርነት እስከ ስነ ጥበብ ትምህርት ቤት ምስረታ ድረስ ያለውን ጊዜ ይዤ የዝመናን አመለካከትና የስነ ጥበብ ነጸብራቁን እተነትናለሁ። በብርሃንና ሰላም ጋዜጣና በዘመኑ በነበሩ ጸሐፊዎች እንደነ ደጃዝማች ተክለሐዋርያት እነ ብላታ ወልደ መርስዔያዘን ወልደ ቂርቆስ የመሳሰሉትን ይዤ የዘመኑን ስነ ጥበብ ለማየት ሞክሬያለሁ። በተለይም በላቸው ይመርና አገኘው እንግዳን ብላቴንጌታ ማላፍሪውን ስዕላቸውን ይዤ አቃፊ ሐሳባቸውን እተነትናለሁ። በዚሁ ስዕል ምዕራፍ ላይ የኢትዮጵያ ክርስትና ሃይማኖት ስዕል ላይ የተደረጉ ምልከታዎችን እተቻለሁ። በተለይ በስታኒስሎ ኦናስኪ የሚባለው ብዙዎቻችሁ ታውቁታላችሁ፣ ብቻ ማብራራት የለበት። በስታኒስሎ ኦናስኪ በኩል የታተሙን ጽሑፎች በመመልከት የኦሪየንታሊስት አመለካከቱንና የኢትዮጵያ ምሁራን ደግሞ ይህንኑ የኦሪየንታሊስት አመለካከት እንዴት በስምምነት እንዳስተጋቡት በመመልከት
የኢትዮጵያ ጥናትና ምርምር በፈረንጆቹ ተመስርቶ በፈረንጆቹ አተናተን የተቀመጠ መሆኑን በአጽንኦት አስተጋባለሁ። አሜሪካ የኖርኩበት ጊዜ ሳይሆን ዘረኝነትን ወይም ሬሲዝምን የተረዳሁት እዚህ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር በነበርኩበት ጊዜ እንደሆነ መጋራት እወዳለሁ። የኪነ ጥበብ ትምህርት ቤት ምስረታንም ከዚህ ከኦሪየንታሊስት ስትራክቸር ጋር የተያያዘ መሆኑን ለማስረዳት እሞክራለሁ። ልጆቻችሁ ትቀየማላችሁ። ሁለተኛው ምዕራፍ የ1960ዎቹ የምሁራን ታሪክ ሲሆን በእነኚህ ምሁራን አስተሳሰብና አመለካከት ላይ የተጻፉ ጽሑፎችን በማየት ደግሞ ከዘመኑ ከተጻፉት ለየት ባለ መልኩ ለመመልከት ሞክሬያለሁ። አሁንም እንደገና የጅመናን ፍልስፍና አመጣና እነኚህ መሰረታዊ ለውጥ ያመጡን ምሁራን ይዤ ከጅመና ጋር የሚመጣውን ቀደም ብዬ ኮሎኒያሊቲ ያልኩትን ወይም የቅኝ ግዛት ህልውናን ኮሎኒያል ኮንሽስነስ የሚባለውን እንዴት ተመለከቱት ብዬ ገመግማለሁ። ሰለሞን ደሬሳን፣ መንግስቱ ለማን፣ በዓሉ ግርማን፣ ዳኛቸው ወርቁን፣ ዮሐንስ አድማሱን፣ ጸጋዬ ገብረመድህንና ሌሎችንም በመመልከት የጅመና ጽንሰ ሀሳብ እንዴት እንደተነተነ አሳይቼ የዛ ዘመን ታሪክ አሁንም እንዴት እንደዘለቀ እጠቁማለሁ። የዘመኑ ፖለቲከኞች ለምሳሌ የዛን ዘመን ታሪክ ሲያጣጥሉ ሳይ የዛን ዘመን ታሪክ በቅጡ ካላጠና ነው ሀገራችን አሁን ያለችበትን ሁኔታ ወይም የሚያጋጥማትን ችግር በፍጹም መፍታት እንደማንችል ላገናዘብ እወዳለሁ። ለምሳሌ የብሔር ብሔረሰቦች ታሪክ የሶስተኛው ምዕራፍ የዘመኑን ዋና ዘመነኞች ወስዶ ገብረ ክርስቶስ ደስታና እስክንድር ቦጎሲያን ላይ አተኩሮ ተማሪዎቻቸውንም የሚያስረዳበት ታሪክ ነው። ይህ ምዕራፍና ከዚህ በኋላ ያሉት ምዕራፎች ሴት አርቲስቶችን ለማየት ይሞክራል። የነኚህን ሴት አርቲስቶች ስራ ብቻ ሳይሆን የምመለከተው የዘመኑንም የሴት ሬፕሬዘንቴሽን ወይም ውክልና በፖለቲካና በማህበራዊ ኢኮኖሚ አውድ እንዴት እንደነበረ ለማየት ሞክሬያለሁ። ለመጀመሪያ ጊዜ እንግዲህ የሴቶችም ታሪክ በጅመና ታሪክ ውስጥ ይገባል ማለት ነው። ከጣይቱ ብጡልና ከተለመደው ከጣይቱ ብጡል ከአበበች ጨርቆሴ ከሸዋረገድ ገድሌ ወተን የደስታ ሀጎስን ዘመነኝነት እንመለከታለን ማለት ነው። እዚህ ያለች ደስታ እና የአራተኛው ምዕራፍና ፈታኝ ምዕራፍ የደርጉ ጊዜ ነበር። ብዙ እርጅብኝ ደርሶብኛል። መጽሐፉ ከመውጣቱ በፊት ለምሳሌ ኤግዚቢሽን አድርጌ ነበር እዚህ ሬቮሉሽነሪ ማዘርላንድ ኦር ሬቮሉሽነሪ ማዘርላንድ ኦር ዴት እናት ሀገር ወይም ሞት የሚል ብዙ ጅልፊያ ደርሶብኛል እና ምናልባትም በደርግ ጊዜ የነበሩት አርቲስቶች አንዱ እዚህ ጋር ነው አሁንም በህይወት ስላለ ብዙዎቹ ደግሞ እዚህ ትምህርት ቤት ስለሚያስተምሩ ይሆናል ብቻ ብዙ ጅልፊያ ደርሶብኛል እና አንደኛውም ትልቅ አርቲስት ብዬ የምገምተው ስሙን አልጠራም ዮራ ሃችባክ ብሎ ቴክስት አድርጎልኛል ማለት ጎባጣነሽ ማለት ነው። እንግዲህ የሴት አካዳሚክ የሚሄዱበትን ተመልከቱ። እኔ ወንዶቹ እነኚህ እንዲህ ሲነጋገሩ አይቻላቅ ቅልጥ ያለው ሚዲዮከር እንኳን በሽሙጥ ሲነገረው እንጂ እንዲህ በደረቁ ጀለፋ ሲደርስበት አላውቅም። እና ለማንኛውም ጥሩ ነው እንዲህ ጠንካራ የሆነ ነገር ሲመጣ ጸሐፊዋን ወይ ያጠናክራል ወይ ይገላል። ብዙ ጠንካራ ሴቶችንም ይፈታተናል። እኔን ለሽተት ክፍተት እንዳልሰጥ ሌሎች ምዕራፎች ላይ እንደሱ ባረግም ይሄንን ምዕራፍ ደግሞ ሐሳቤ ትክክለኛ መሆኑን በእርግጥ ለማስረዳት ከስዕሎቹና ከሀገሪቱ ፖለቲካ ታሪክ በላይ የጊዜውን ስነ ጽሁፍ በተለይ የበዓሉ ግርማን ኦሮማይ እና የጊዜውን የሙዚቃ ታሪኩንም እንዳያይዝ ከመገፋፋቱም በላይ አርቲስቶቹን ኢንተርቪው በጣም ብዙ የሆኑ አርቲስቶችን ኢንተርቪው አድርጋለሁ። ሁሉም ደግሞ ኢንተርቪው ያረኳቸው የተለያየ አመለካከት ስለነበራቸው ብዙዎቹን አካትቼ በምንም አይነት ጎባጣነሽ የሚል ክፍተት እንዳይኖር ያቀረብኩት ይመስለኛል። ለዚህም ደግሞ በቀለ መኮንንን፣ ታደሰ መስፍንን፣ እሰየ ገብረመድህንን፣ ኤልሳቤጥ ሀብተወልድንና በኃይሉ በዛብህን በጥልቅ ማመስገን እወዳለሁ። ብዙ የተለያዩን ሀሳቦችን ሰብስበውልኛል። በደርግ ጊዜ በከፊልም ሆነ በሙሉም እዚህ ኪነ ጥበብ ትምህርት ቤት ስለነበሩ ማለት ነው። ይህም ምዕራፍ የዘመኑን የናሽናሊዝም ምልከታ በሰፊው ይተነትናል። በተለይም ደግሞ የናሽናሊዝም እና የረሃብን ታሪክ ፋሚን ኤንድ ናሽናሊዝም የሚለውን ይዤ የበቀለ ኃይልን የሚገርም ስዕል፣ የገብረ ክርስቶስ ደስታን አስደናቂ የረሃብ መግለጫ ስዕልና መጽሐፍ ውስጥ አለ። ሌሎችም የሰሩትን የረሃብ ስዕል ሲያቀርበው መጽሐፉን የገመገሙት ገምጋሚዎች ፒር ሪቪውርስ የሚባሉት ያስደነቃቸው የፋሚን ኤንድ ሞደርኒዝም ኦር ፋሚን ኤንድ ናሽናሊዝም ያልኩት ክፍል ነው። ይሄ ምዕራፍ
በጣም እዚህ ምዕራፍ ላይ የምጠቁመው ጊዜው በጥልቀት መጠናት እንዳለበት ሲሆን የኔ ዳሰሳ እንደ መንደርደሪያ መሆኑን አሳውቃለሁ። የመጨረሻው ምዕራፍ ዘመነኞቹ አርቲስት ይሆኑና ባለፉት 10-15 ዓመታት የተሰሩ ስራዎች ላይ አተኩርና ከዳይሜንሽን ግሩፕ ከጌታ መኮንን ከበቀለ መኮንን ብዙዋል 8 ነበሩ ነፃ አርት ቪሌጅ የበቀለ መኮንን ስራዎች ከዛም ላለፉት 6 ዓመታት በእርብኒዝም ላይ በተሰሩ ስራዎች ሳተኩር የብርሃኑ አሻግሬን የሚካኤል ጸጋዬን የዮብ ኪታባን የዳዊት አበበን ብዙዎቹ ይያሉ። ሴቶች አርቲስቶች ደግሞ የብስራት ሽባባውን የምረት ከበደን የሄለን ዘሩን ስራዎች ይዤ የዘመኑን ፖለቲካ ያብራራው ስራው ላይ እንዴት እንዳንጸባረቁ ገመግማለሁ። እየጨረስኩ በመደምደሚያው ላይ በጣም የማሳስበው አንድ የጅመናና የኮሎኒያሊቲ ታሪክ በተደጋጋሚ መጻፍ እንዳለበትና ይሄንን ካላደረግን የልማትን ሆነ የኤትኒሲቲን አመለካከቶች ለመረዳት በጣም እንደሚያስቸግረን እጠቁማለሁ። ደጋግሜ በየቦታው የምገልጸው ይሄንን ነው። ሁለት ፈረንጆቹ የሚያቀርቡልንን የእኛን ሀገር ታሪክ ወይም የሞደርናይዜሽን መድኃኒት በጥርጣሬ ብንመለከት እንጂ ማስተጋባት ቢቀርላል። ለምሳሌ ቋንቋውን ቅድም ያልኩት እዚህ መጽሐፍ ውስጥ የምተቻቸው ቋንቋውን የማያውቁ ግዕዙንም ሆነ አማርኛውንም ሆነ ሌሎቹንም የኢትዮጵያ ቋንቋዎች የማያውቁ ለዘመናት የቆየውን የኢትዮጵያ ኦርቶዶክስ ሃይማኖት አሰላል ዘዴ በኔቲቭ ኢንፎርማንስ ምንድነው ቀጥረው እዚህ የሚያሰሩት ማለት ነው አማካይነት ሲተነትኑ ያሳስባል። ዛሬ ኢትዮጵያ ጥናትና ምርምር ተቋም ሁለተኛ ፎቅ ብትሄዱ የኢትዮጵያን የ15ኛው ምዕተ ዓመት ያሰላል ዘይቤ የቀየረው ኒኮሎ ብራንካሊዮን የሚባል ጣሊያን አናጢ የነበረ ነው ተብሎ ተጽፏል። ይሄን ያለው አንድ የውጭ ሀገር ስዕል ተንታኝ ነው። ነገር ግን የ15ኛው ክፍለ ዘመን ትልቅ የሃይማኖት ክርክር የነበረበት ጊዜ ስለሆነም ያሰላል ዘዴ የተቀየረበት ጊዜ ነበር። ይህንን የሃይማኖት ክርክር ማንበብ ስላቃተው አንድ የጣሊያን አናጢ መጥቶ ቀየረው ማለት ለኦርቶዶክስ ሃይማኖት አማኞች ትልቅ ስድብ ነው። እኛ ደግሞ ተቀብለን ሚውዚየም ውስጥ ስናስተጋባው በእርግጥም ያሳስባል። ይህ መቆም አለበት። ከዚህ የበለጠ ኮሎኒያሊቲ የለም። ኢትዮጵያ ቀኝ ተገዛች አልተገዛች ይሄን እንዲህ አይነቱን ነገር መመልከት ያስፈልጋል። ሶስተኛ ስነ ጥበብና ኪነ ጥበብ የመዝናኛ ነገሮች ሳይሆኑ የኢንቴሌክቹዋል ታሪክ አንዱ አካል መሆናቸውን መገንዘብ ያስፈልጋል። የ1920ዎቹ ዘመነኞች እንኳን ይህንን ሲረዱት የዘመናችን ምሁራን ግን ከዲቨሎፕመንታሊዝም እና ከሞደርናይዜሽን ታሪክ ሌላ መጻፍ የለበትም የተባሉ ይመስል ሲንቁት ስነ ጥበብ ሲንቁት ይታያል። በ1920ዎቹ ለምሳሌ መርሲያስ ወልደ ቂርቆስ ብንወስድ እዚህ መጽሐፍ ውስጥ ይካተታል። ገብረ እግዚአብሔር ኤልያስ የሚባለውን የቤተ መንግስት ኢሉስትሬተር ሲያስረዱ በእርግጥም በመገረም ነበር። የዛሬው ምሁር ግን ስነ ጥበብና ስነ ኪነትን ፋይዳ ቢስ አድርጎ ታሪክን ሊመለከት ይፈልጋል። ካልቸር ወይም የባህልን ታሪክ ትኩረት ካልሰጠን ችግር ያመጣል። ሲመጣም በግልጽ እያየ ነው። ዛሬ የመጣብን ችግር ከዚህ የመነጨ መሆኑን ይህ መጽሐፍ ይገልጻል። ግጭቶችን ግጭቶች ከሚመጡት ከባህል ነው ከአኗኗር ዘይቤና አመለካከት ወይም ኢማጂኔሽን ላይ ነው። እሱ ደግሞ አልተጠናም፣ እንዳይጠናም የቀድሞ ስርዓት ሲጋፋው አይተናል። ስለዚህ ችግራችንን ለመፍታት ስንቸገር እናያለን። ይህ የባህል ጥናት ደግሞ ኤንጂኦ መሰል ተቋማት የሚያጠኑት የዲቨሎፕመንታሊስት አይነት ጥናት ካልቸር ኤንድ ዲቨሎፕመንት አይነት ጥናት ሳይሆን ማንነትን በልማት ማንነት መተቸት ወይ መተንተን ስለማይቻል መጀመሪያ የጅመናን ሁለት አካል ታሪክ ቅድም ያልኩትን ኤማንሲፔሽን ኤንድ ቫዮለንስ ያልኩትን በሚገባ ማጤን የዚህን ታሪክ ኃይል አሰላለፍ በሚገባ ተረድቶ ባህል ላይ ያመጣውን ምልከታና ውጥንቅጥ በማጤን ከፍተኛ ትምህርት ላይ ያመጣውን ችግር በማጤን ይሆንና ይህ መጽሐፍ አገራችንን የምንመለከትበትን መነጽር ጠለቅ ያለ ትንተና እንደሚያስፈልገው በትንሹም ቢሆን ይጠቁማል እላለሁ። ጠለቅ አድርገን ካልተነተነው ደግሞ በየጊዜው አደጋ እንደሚከሰት ማወቅ ተገቢ ነውልና ነገር ግን ቅድም የገለጽኳቸው ሴት ጸሐፊዎች የሱራፌል ዲሰርቴሽን ሲታተም የነጻነት ዲሰርቴሽን ሲታተም የሽሜነ ዲሰርቴሽን ሲታተም ዮናስ አሸኔ ያለ ዮናስ አሸኔ ዲሰርቴሽን ሲታተም የሽመልስ ቦንሳ ዲሰርቴሽን ሲታተም ሉላ ያንቺንም ስታሳትሚ የሀገራችን የታሪክ አጫጫፍና አገራችን ያለችበት የስኮላርሺፕ ቀውጥ ነው ማለት ቀውጥ እና እሱ
ትንሽ እንደሚቀረፍ ገባኛል ማለት ነው። በቃ አመሰግናለሁ። እዚህ ላይ አቆማለሁ። ታንክ ዩ። በፕሮግራማችን መሰረት ኤልሲን እናመሰግናለን። ሌላው ሰው እንዳይተረጉማት እንዳይጨምርባት የራሷን ተንተና ሄዳለች። ስለዚህ ስለ ስራዎቿ አንዴና ጨብጭብላት። እንግዲህ ስለ ስራዋ ማስታውሰው አይ ቲንክ 2019 ነው። ተመሳሳይ ጊዜ ይመስለኛል። ስሜነህ ሱራፌል፣ ግሩም ዘነበ አርት ስኩል የተዘጋጀ በራሷ መጽሐፍ ላውንች ፕሮፌሰር ዶክተር ተካልኝና በቄ ማስታውሰው በዛ ጊዜም ስራዋ ላይ ነበር ይሄ ውይይት የተደረገው። እሷ በዛ ወቅት ነበረችና በራሷ ደግሞ ተንትናለች እና ያንን ይዘን የምንሄደው ወደዚች ብሮሸር ይሆናል። ሁላችንም እንደ ሰሪዋ ሆኜ ለማብራራት ጊዜም ስለሌለ እንዲሁ ምሳሌ ለመስጠት ቆንጆ አርጋ ነው ምረት የሰራችው። እንዳልኳችሁ የትብብር ነገር ነው። አንዱ ኤልሲ ያሳስባት የነበረ ነገር አብራችሁ ትቆማላችሁ ወይ ተባብራችሁ ትሰራላችሁ ወይ የሚል ነበረ። እንግዲህ በትንሹም ቢሆን እቺ ምልክት ትሆናለች ማለት ነው። ኤልሳቤት መንግስቱ እንዳልኳችሁ ዋናውን ብዙን ያዋቀረችው እሷ ነች ከኢትዮጵያ ሳይንስ አካዳሚ። እኔም ዝም ብዬ ጃስ በማለት አብሬያለሁ። ከዛ ምረት ደግሞ ግራፊክ ዲዛይኑን በራሷ ተርጉማ እንዳልኳችሁ አርኪቴክት ነች አውጥተዋለች። ለምሳሌ የመጀመሪያውን ትንሽ ባዮ ፔጅ አልፈን ይሄ ጠቆር ያለው ጋር ስንሄድ እንደ ማፕ የምታዩት ፐብሊክ ሌክቸሮች ያደረገችባቸው ቦታዎች ናቸው። ታይትሎቹና ቀኖቹ ወቅቶቹ ነበርኛ እንደ አካዳሚክ ሊስት የሰጠናት፣ እሷ እንደ አርኪቴክት ተረጎመችው እና በዚህ በማፕ መሰረት አስቀመጠችው። ነገር ግን ዲቴሎቹ ሌሎቹ ዝርዝሮች በዚህ በኪውአር ኮድ ስካን ስታደርጉ ቤት ሄዳችሁ ታገኙታላችሁ ማለት ነው። ጊዜ ለመቆጠብ ነው ማሯሩጣችሁ። ግን አንድ ደቂቃ ልስጣችሁና አንድ መልከት በሉት። ቅድም በድምጽ ነው፣ አሁን ደግሞ በጽሁፍ ማለት ነው። የኤልሲን ስራ እቤት ይዛችሁት ስለምትሄዱ ያላገኛችሁ ሰዎች ስትወጡ ማግኘት ትችላላችሁ። ዌብሳይቱም ላይ አፕሎድ ይደረጋል። ደግሞ ይሄ ቁንጽል ነው፣ እንደ ግሊምስ ነው ያልነው ወይንም በጨረፍታ ነው እንጂ ስራዎቿ ብዙ እንደሆኑ እናምናለን። ሌሎች ወዳጆቿን በተለያየ መንገድ እንደሚያወጡ እናውቃለን፣ ተስፋም እናደርጋለን። ስለዚህ ቀጥሎ ሁልጊዜ ከኤልሲ ጋር በነበረ ኮንቨርሴሽን ውስጥ ስዕልና ሙዚቃ ማጃቢ የምታረጉት ነገር አለ ብላ ብዙ ትከራከርና ትቆጣ ነበር እና ዛሬ እሱን ትችት በመቀበል ጣሰው በራሱ ቋንቋ ሊናገር እንደ ንግግሩ አካል ሆኖ አለ ከኛ ጋር ማለት ነው። ትችቷን ደግሞ ብዙ የምናስብበት የምንጽፍበት ይሆናል ማለት ነው። ጣሰው ወደ መድረክ ጋብዛል።
ጣሰውን በጣም አንድ ጊዜ በደንብ አርጋችሁ አመስግኑልኝ። አጋጣሚ የአዲስ ፊልም ፌስቲቫል አብረን ታድመን ስንወጣ መንገድ ላይ አግኝቼው አንድ ደቂቃም አልጠየቅኩትም። ወዲያው ነው እሺ ያለኝ። አላስታወስኩትም። ዛሬ ጧት ስደውል ሬዲ ሆኖ መጥቷል መሀል ላይ እና በጣም አከብራለሁ። በጣም ጨዋነት ነው። አመሰግናለሁ በጣም ቴንክ ዩ። ስለዚህ ቀጥሎ ደግሞ እንዳልኳችሁ ከመብራቱ መጥፋት ጋር ተመሳጥረን ወደ ድምፅ አድልተን የተሰራውን ሁኔታ ጥሩ ነው ማለት ነው። የሬዚለንስ የሚሉት ቀድመን እንድናስብ እያደረገን ነው መሰለኝ እንደሚጠፋ። ስለዚህ ቀድሞ በታሰበው መሰረት ቀድተውልን ከመጻፋቸው በተጨማሪ ፕሮግራሙን ከማዘጋጀት በተጨማሪ ብሬ በተለይ ብዙ ወርክሾፖች ነበሩት። በዛ ሁሉ መሀል ጽፎም ኦዲዮ ቀርቶም እነዚህንም ኪዩሬት ያደረገ ሰው ያሰባሰበ እሱ ነው። ብርሃኑ አሻግሬን በድምፅ በኩል ጋብዛለሁ። ቴዲ What we lost, what remains. In the past few years, we have endured the loss of friends, colleagues, mentors, and companions in the visual arts. From Gash Taddese Belaine to Gash Abdurrahman Sharif, from Mulgeta Gebrekidan to Bahailu Bazabeh, when such individuals depart from our life and work, we also lose a fragment of ourselves alongside them. In that sense, when we gather here today for a tribute to Elsie, we are not only honoring her, we are also attending to the missing pieces of ourselves. For many of us gathered here today, Professor Elizabeth Georgis was never merely a scholar. She was a friend, a sister, a colleague in intellect and spirit. She was remarkably generous with her time and knowledge, always willing to engage artistic and academic works with seriousness and care. I knew Elizabeth for almost 2 decades. My close understanding of her personality and perceptions began during her service as Dean of the Skender Bogosian College of Performing and Visual Arts. At the time, I was serving as an assistant director of the ALA School of Fine Arts and Design and as a member of the academic commission of the college, which gave me the privilege of working closely with her. She contributed immensely to shaping the quality of art education, while supporting new generations of artists, scholars, and cultural practitioners in developing and refining their language and framing their concepts and practices. Later, during my years as director of the ALA School of Fine Arts and Design between 2012 and 2016, one of the many significant collective institutional achievements was the establishment of the master's program in fine arts. Together with colleagues including Dr. Lucrezia Cipitelli and Professor Bakkala Makonnen, Elizabeth played a leading role in conceptualizing and implementing the first MA program in fine arts in our country. She was also among the key educators who taught well-attended courses with exceptional commitment and intellectual generosity. Elizabeth transformed the ways Ethiopian modern and contemporary art studied, discussed, written, taught, and archived. As an art historian, she developed a grounded, critically attentive framework for understanding Ethiopian modernism on its own historical and cultural terms,
Her book, Modernist Art in Ethiopia, remains foundational to the study of Ethiopian modern art history. She carefully traced the emergence of modernist artistic practices within the broader political, social, and cultural transformations of the 20th century. Crucially, she refused the simplistic assumption that Ethiopian modernism was merely derivative of European artistic movements. Instead, she demonstrated how Ethiopian artists negotiated local traditions, political realities, spatial imaginaries, and global artistic currents to produce a distinct visual language and modernist tradition. Her insistence that Ethiopian art history and artistic practice must be approached from within their own historical conditions remains one of her most enduring intellectual contributions. For Elizabeth, documenting, interpreting, and engaging Ethiopian art was never merely an academic exercise. It was a cultural and ethical responsibility she consciously considered. Through her scholarship, pedagogical engagement, and institutional work, she helped construct an intellectual infrastructure capable of engaging Ethiopian art with the seriousness and complexity it deserves. For many emerging scholars and artists, Elizabeth modeled what it means to think critically through one's own cultural history and contemporary conditions. She challenged us with questions that continue to resonate. How do we write our own histories? How do we preserve and activate archival materials? How do we situate our artistic practices within global conversations without reducing their specificity? And perhaps most importantly, how do we remain intellectually accountable to the social realities from which our practices emerge? Her influence extended beyond academia into the broader public sphere of exhibition making, cultural programming, and institution building. As director of the Gebra Christos Desta Center, the Modern Art Museum, she played a crucial role in making the space a reality, curating exhibitions, organizing critical conversations, and creating meaningful platforms for both emerging and established contemporary artists. The center continues as a site where art historical reflection, contemporary artistic experimentation, and public engagement can meaningfully converge. There are people whose presence allows differences to coexist without major collapse. Elizabeth possessed that rare ability. She could bring together different disciplines, contradictory personalities, and conflicting positions without reducing their complexity. Where many of us may have entangled under the pressure of difference, she remained committed to the difficult labor of maintaining relations for collective thinking. She opened her house for social gatherings, reading groups, professional conversations, cooking and eating together, and more. Elizabeth's legacy, therefore, survives not only in her publications, institutional contributions, and curatorial articulations, but also in the unfinished conversations she initiated, the questions she left open, and the many, many minds and hearts she nurtured with care and generosity. Losing Elizabeth
produced a sense of homelessness in many of us, not merely emotional loss, but the disappearance of a particular creative, critical, and ethical space. Yet, even in this absence, Elizabeth leaves us with an important lesson. Forms of homelessness, uncertainty, or fugitivity are not reasons for disintegration or speechlessness. Rather, they compel us toward the ongoing responsibility of searching for new forms of relation, new modes of spaces for coming together despite and because of differences, limitations, and incompleteness. That's what this gathering is also about. To remember Elizabeth today is not only to honor what she's accomplished, but also to recognize the responsibility that remains with us, to continue discovering more meanings within the missing pieces of ourselves we lost with her, and within the many living fragments of her that still endure among us. In the tribute event here, we brought together a small constellation of visual and related materials and works, modest and incomplete reflections of Elizabeth's work, generosity, and intellectual presence. To gather them, we choose not to assign fixed roles or responsibilities. Instead, we extended an open invitation. What emerged from that openness carries a meaning beyond remembrance. These visuals are not simply representations, but gestures of unforgetting. Not only documents of a person, but traces of a space Elsie created and sustained. A space where many people, perspectives, and differences could coexist with care. On behalf of the organizing team, I would like to thank not only those who shared visual materials and works with us, but also those who thought of it. The thoughts should also be sustained. The tribute event is not the final destination of the visuals and archival materials. They will remain visible on the website we have been developing, a website that we called Negera Elsie. So the invitation remains open. Elsie's legacy endures that her name will continue to hold meaning for generations to come. Thank you. ብሬ ደግሞ በጣም ነው ያከበርኩት ቢካዝ በጣም እንደነገርኳችሁ በስራ በጣም የጠበበ ሁኔታ ውስጥ ሆኖ ሩቅም ሆኖ አቬሌብል ነበረ። ከሱ ጋር ደግሞ እንዲሁ ዮኒም ቀጣይ ተናጋሪያችን ይሆናል። ሁለቱም ተመሳሳይ ሮል ነበራቸው። ዮኒ በአካዳሚክ በኩል ስራዋን ገምግመው ልቡና ጊዜውና ስሜቱ ያገዛቸውን እንደምታውቁት ግሪፍ ለየሁላችንም የተለያየ ነው። አንዳንድ ሰው ይዞት ይቀመጣል፣ አንዳንድ ሰው መጻፍ ይችላል። በተለያየ ጊዜ የተለያየ ነገር ይደረጋልና የምናስበው የመጡት ብቻ ሳይሆኑ ቅድም ብሬ እንዳለው የታሰቡትም እያሰቡ ያሉትም ያቃታቸውንም ጭምር ነው አብረን ያለነው በሚለው ዮኒ በአማርኛ ያነብልናል። ወደ ዮናስ ድምጽ እንሄዳለን ማለት ነው። ዘመናዊነትን በመኖርና በመጠየቅ መካከል የኤልሲ 1 ዓመት መታሰቢያ እህታችን መምህራችንና ጓደኛችን ፕሮፌሰር ኤልሳቤት ወልደ ጊዮርጊስ ከተለየችን 1 ዓመት አለፈ። ኤልሲን ለማሰብ 1 ዓመት ቆጥረን ብንገናኝም ዓመቱ ሙሉ ከትዝታችን ከተወቸልን አሻራ የህይወት ውለታ የኑሮ ማቅለያ ቀልድና ህይወትን መጠየቂያ ቁም ነገር ጋር በእለት ተእለት አብራን ነበረች። ሞት የነጠቀንን ኤልሲን ከሞትም ባሻገር አብራን እንድትቆይ እንድናስባትና እንድናስታውሳት በህይወት ጉዞ ውስጥ የተወችልን ስንቅ አስችሏል። ይህ እኛ ወዳጆቿ በግልም ሆነ በጋራ ስናስታውሳት ለሰነበትን ዘላቂ እውነታ ነው። ዛሬም በጋራ ስናስታውሳት ከኛ ጋር ከሚዘልቁት ስራዎቿ
ካጋራችን የህይወት ፍልስፍና ዋጋ ነው። እንደ ማስታወሻ ለዛሬ ጥቂቶቹን ባጭሩ አነሳለሁ። አንደኛ፣ የኤልሲ ትብብርና ማህበር። ይህ 1 ዓመት መታሰቢያ ምክንያት አድርገን በአንድነት ስንሰባሰብ ኤልሲ ባለችበት ቦታ ደስ ይላታል ብለን እናምናለን። በህይወት ዘመኗ ሁሉ በመኖሪያ ቤቷ ሆነ በስራ ቦታዎቿ በአካልና በመንፈስ አብሮ መሆንን፣ ትብብርንና አንድነትን ስታስተምር ስታቀነቅን ኖራለችና ምናልባት አምና በድንጋጤ ለመሰባሰብ ካበቃን የእሷ መለየት ጀምሮ እስከ ዛሬው የ1 ዓመት መታሰቢያ ድረስ ሁላችንም የኤልሲን የትብብር መንፈስ ያነጸን እና ማህበራዊ ጽዋው ምስክሮች የሆንን ቤተሰቦች ነን ብዬ አስባለሁ። ይህ የኤልሲ የትብብርን የማበርታት መንፈስ በስራዎቿ ላይ ጎልቶ ይታያል። በተለይ የዲስፕሊን ድንበሮችን በመሻገር የምርምር ዘዴዎችን በመገዳደር እና የአሰራር ገደቦችን በጥያቄ ውስጥ በመጣል ረገድ ያላት ሚና በታተሙ ስራዎቿና በአደባባይ ንግግሮቿ ላይ በግልጽ ማየት ይቻላል። ይህንንም ስል የኤልሲ የትብብር እሳቤ ፍጹም ድንበር አልባነትን፣ የግል ህይወትን ወሰንና የዲስፕሊን አለመኖርን የሚናፍቅ ተምኔታዊ እሳቤ ሳይሆን የገሃዱ ዓለም ስርዓትና ሁናቴ የከፋፈለውን ሰብአዊነት በማነጋገር የተሻለውን ትዕይንት እንድንመለከት፣ ፈተናዎችን በጋራ እንድንጋፈጥና ከሁሉ በላይ ደግሞ ትክክለኛውን ጥያቄ ለመጠየቅ እንድንችል የሚጋብዝ ነው። በተለይ ታናናሾቿ አብረው እንዲሰሩና እንዲተባበሩ መቆስቆስ ዋነኛ ፍልስፍናዋ ነበረ። ሁለተኛ፣ የኤልሲ ሰምና ወርቅ የህይወትና የስራ መስተዋድድ። የኤልሲ የህይወትና መንገዷና ስራዎቿ ወይም ስነ ምግባሯና የምርምር ዓለሟ እንደ ሰምና ወርቅ የተጻመሩና የተዋደዱ ነበሩ። በህይወት የምትራመደው ዘይቤ በስራዎቿ ከምትገልጸው ሀልዮት ጋር የተሳሰረ ነው። በህይወት የታላላቆቿ የእድሜ እኩዮቿ ብቻ ሳይሆኑ የታናናሾቿ ጓደኛም ናት። ይህም በስራዎቿ ውስጥ ትውልዶች በራሳቸው አውድ ለሚጠይቁት ጥያቄ ለሚቀጥለው ትውልድም በመልስም ሆነ በጥያቄ ከሚተውት አሻራ ጋር ማነጋገርና ትልቁን የታሪክ ትዕይንት ለማየት ትሞክራለች። ህይወቷም ስራዎቿም ድንበር አነዋሪ ናቸው። ድንበሮቹ ትዕይንቱን አሳናሽና ሰባሪ እንደሆኑ ትረዳለች። ወሰኖችና አጥሮች ትክክለኛውን ጥያቄ እንዳይጠየቅ እንደሚያደርጉ ቀድማ ተገንዝባለች። ስለዚህ ወዳጆቿን በህይወት ጉዞዋ ስታሰባስብና ትብብርን ስትኖር፣ በስራዋ ደግሞ ሙዚቃና ቅኔን፣ ስዕልና ሀተታን፣ ታሪክና ልቦለድን፣ ሂስና ውዳሴን እንዲነጋገሩ ስታደርግ ኖራለች። በዚህ የህይወትና የስራ መስተጻመር ወይም ዲያሌክቲክስ ውስጥ ግን የኃይልም ሆነ የመደብ የጾታም ሆነ የብሔር ጥያቄዎች የሚጨፈለቁ ሳይሆኑ የበለጠ እንዲሳሉና እንዲተነተኑ የሚጋብዙ ሂሳዊ መሰረት ያላቸው የትብብር መድረኮች ናቸው። እነዚህ መድረኮች የተለያየ ማንነትና ነፃነት እንደሚያወልዱ ታስብ ነበር። ይህንንም መታሰቢያ ስንሰባሰብ ፕሮግራሙን ወይም ፍኖተ ካርታው መርሃ ግብሩም ሲዘጋጅ እነዚህንን መንፈስ ቅድም ነፂም ብሬም እንዳሉት ይህንን መንፈስ ያዘለ ተደርጎ የተለያየ ባህሪ የተለያየ ድንበር የሚሻገሩ ዲስፕሊን የሚሻገሩ ሆነው እርስ በርሱ ግን አንድ አይነት መንፈስ ያለው ኤልሲ ፍልስፍናዋንም ህይወቷንም የምናስብበት ስራዋ ላይ አተኩረን ስለሷ የምናወድስበት እንዲሆን አድርገን ነበር ያዘጋጀን። ሶስተኛ ዘመነኛ መሆንና ዘመናዊነትን መጠየቅ። ኤልሲ ዘመነኛ ነበረች። ዘመነኛ ዘናጭም ነበረች። የኤልሲ መኖሪያ የጭቃ ቤት ዘመነኛ ነበረ። በቤቷ ውስጥ ያሉት ከዚሁ በተሰሩና ጥንታዊ ቅርጽ በያዙ ወንበሮች፣ አግዳሚዎች፣ ሶፋዎች፣ ስዕሎችና ጌጦች ሁሉ የዘመነኛነት ልዩ ቁሳዊ መገለጫ አርካይቮች ነበሩ። ደግሞ በጥናቷ እንደ ዘመናዊነት የጠየቀችውና የሞገተችው ጽንሰ ሐሳብ የለም ማለት እንችላለን። ኤልሲ ምናልባትም ጽንሰ ሐሳባዊ ታሪክ ከሰሩ ምሁራን ጋር ስሟ ሊነሳ የሚገባው የዘመናዊነትን ጽንሰ ሐሳብ እንደ መስኮት በመጠቀም ሰፊ ትንታኔ በማቅረቧ ነው። ግን ዘመነኛ መሆንና ዘመናዊነትን መጠየቅ በእሷ ሐሳቤና ህይወት ውስጥ የተሳሰረው ናቸው ስንል እየሆኑ መጠየቅ፣ እየጠየቁ መሆን ምን ማለት ነው የሚል ጥያቄ ያጭራል። ዘመናዊነትን የጠየቀችበት መንገድ ይህንኑ ቁርኝት እንድናይና ጥያቄውን ለመመለስ ያስችለናል። ኤልሲ እንደ ዘመነኛ ሴት ምግባሯ፣ አለባበሷ፣ ቤቷ፣ የስዕልና የሙዚቃ ምርጫዋ ሁሉ ያሰላሰለችበትና ያሰበችበት ገሃድ አካልና ዓለም ነው። ለኤልሲ ዘመነኛ መሆን የአካል ኑባሬ፣
ከልቦና ምኞት፣ ከአእምሮ እሳቤ፣ ከአንደበት ንግግርና ከብዕር ድርሰት ጋር ማዛመድ እና ሚዛን መፈለግ የሚፈልግ መንገድ ነው። ለምሳሌ ኤልሲ ዘመነኛ ልብስ ከትውልድ ትውልድ ከማህበረሰብ ትውፊት የተቀዳ ነገር ግን ከዓለም መድረክ ጋር የሚነጋገሩ እንዲሆኑ ትጥር ነበር። ሸማ ወይም ቆዳ ከኢትዮጵያዊ ቀለም ጋር ወይም ከአለባበሷ ወይም ከቤት ማስጌጫ ውስጥ አይጠፋም ነበር። የኤልሲ ዘመነኛ መሆን ራስን በመሆንና በመፈለግ ብሎ ከዓለም ጋር መነጋገር የሚል መንፈስ ያለው ነበር። በተመሳሳይ ስራዋ የሰፊው ማህበረሰብ ድምፅና ትንታኔ ወይም የዘመናዊና አራዳ ትንታኔ፣ የምሁራንና ተከታታይነት ያለው ሙግት በተለይም በስልጣኔ ልማትና ዘመናዊነት ጄኖሎጂ ውስጥ የስነ ዘዴ ጥበብ ታሪክና ፍልስፍና፣ የዘመነኛ ስነ ጥበብ ታሪክ ብሎም የዘመናዊ መንግስታዊ ዘመናና ህዝብ እያለች ከየመደቡ ከየትውልዱ ከዲሲፕሊኑና ከያውዱ ከየቤተ ጥናቱና ቤተ መጻሕፍቱ ከማጀት አደባባይ ሁሉ በመመልከት የኢትዮጵያን የዘመናዊነት ታሪክና ሀተታ ከነቅራኔው አሳይተናለች። በዚህ መንገድ በዘመነኛ ስነ ጥበብ ውስጥ ታሪከኛና ጥበበኛ፣ ሙዚቀኛና ሰዓሊ፣ ደራሲና አስተዳዳሪ፣ ገዢና አብዮተኛን አነጋግራለች። 4ኛ የተሻለ ትዕይንት፣ የጠራ ጥያቄ፣ ሂሳዊ ትብብር ወዴት? የኤልሲ የትብብር መንፈስ የሰብሳቢነት ፖለቲካ ከነቅራኔው ከነውጥረቱ መስተዋደድን የሚፈቅድ ነው። ነገር ግን ቅራኔው ለተራማጅ ፋይዳ እንዲውል የምታደርግበት መንገድ ነው የዘመነኛ መንገድ የምለው። ምናልባት ዛሬ ይህንን መርሃ ግብር ስናዘጋጅ ከተለያየ የህይወት ዘርፍ ትምህርታዊ ዲስፕሊን፣ ተቃርኗዊ የህይወት ፍልስፍና፣ ከመደብና ከስርዓት ጾታ ተሰባስበን ኤልሲን ለማሰብ ለመዘከር የተገናኘ ነው። የኤልሲ ዘመነኛነት የኢትዮጵያ የዘመና ዲስኩር የአውሮፓን ሽግግር፣ ካፒታሊስታዊ ሽግግር ኢምፔሪያላዊ ወይም ኢምፓየራዊ ባህሪ አለማየቱ ትልቅ ተቃርኖ መሆኑን በተደጋጋሚ ትናገራለች። ይህም ነፃነታችንን የጫንብን ሸውራራነት ነው ብሎ ትላለች። ምናልባት የዘመናዊነት ክርክራችን ዓለም አቀፍ የካፒታሊዝም ሽግግር ኢምፓየራዊ ገጹ በግልጽ እንዲያይ ማድረግ ለተሻለ ክርክርና ፖሊሲ ማዕቀፍ እንደሚረዳ ትሞግት ነበር። ይህን ማድረግ አገራዊ ልማታዊነት ጨቋኝ እንዳይሆን ያገዛል ብላ ታስብ ነበር። ይህንንም የኢትዮጵያ ዘመናዊነት በተለይም የቅድመ አብዮት ዘመና ታሪክ ላይ ያላት ዋነኛ ሂሷ ነበር። ዘመናዊነት ዲስኩር ለማንና ለምን ፋይዳ በሚል ጥያቄ ብዙ መልሶች ስትሰጥ፣ መልሶቹ ደግሞ ሌላ ጥያቄ እየወለዱ ዘመነኛ መልስ ስታገኝ እንደኖረች የኤልሲን ስራዎች በመመልከት መገንዘብ እንችላለን። በዚህም በአንድ ጽንሰ ሀሳብ ታሪክ ውስጥ የሀገርን፣ የማህበረሰብን፣ የመንግስትን፣ የምሁራንንና የጥበብ ታሪክን እንዴት እንደሚተነተን አሳይተናለች። የእኛንም ታሪክ በሉላዊ ታሪክ ክርክር ውስጥ በማኖር ብቸኛ እንዳልሆነን ጉዟችንም ከዚሁ አንጻር ስትሞግት ኖራለች። በተመሳሳይ የኢትዮጵያ ምሁራንና የጥበብ ሰዎች ድንበር ተሻግረው በአፍሪካና በዓለም አቀፍ መድረኮች እንዲታዩ ስራዎቻቸውን እንዲያቀርቡ የሰፊው ትዕይንት ተመልካቾች ብቻ ሳይሆኑ ተሳታፊዎች እንዲሆኑ ስትመራና ስትመክር ኖራለች። 5 የህይወትና የጥናት ስነ ዘዴ የኤልሲ ትልቁ ውርስ። ዛሬ ኤልሲን ስናስብ ምናልባት ይህ መርሃ ግብር ውስጥ ያሉት ያንዳንዱ ኩነቶች እንደሚያሳዩን ኤልሲን ስናስብ እነዚህ ነቢባዊና ሀልዮታዊ የዘመናዊነት ሙግቶች ከህይወት ጉዞ ምግባሮች ጋር እንዴት እንደሚቆራኙ የምንጠይቅበትና መልስ የምንዋጅበትን ዲያሌክቲካዊ ስነ ዘዴ ከኛ ጋር እንደተወች በማንሳት ነው። ይህ ኤልሲ ለኛ የተወችው የህይወትና የጥናት ስነ ዘዴ ነው። አደራው ሁላችንም ጥያቄውን የማሻሻል ከኑሮ ጋር ማስተሳሰር፣ አውዳዊ መልስ መፈለግ ነው። ዘመነኝነትም ሆነ ዘመናዊነት ጊዜ ቢስና መካና አልባ ሳይሆን ዘመንን የዋጀ የጊዜና የቦታ ነጸብራቅ እንደሆነ አሳይተናለች። ከኤልሲ የዘመነኛነት ፍልስፍና መንገድ የተገነዘብነው ዘመናዊነት የጊዜና የቦታ ባህሪ የሚዋጅ እንጂ ከቦታና ጊዜ ነቅለን የምንወስደው ግንጥል ጌጥ እንዳልሆነ ነው። የዘመናዊነት ጥናትና የዘመነኛ ፍኖተ ምግባር የዚህ አይነት ግንጥል ጌጦች የሚጠየቁበት አውድ እንደሆነ ጭምር በማስታወስ ነው። ዘመነኛ መሆን ይህን ጥያቄ መጠየቅና ማጥራት፣ በበይነ ዲስፕሊናዊ ስነ ዘዴ መመርመር፣ በአካል፣ በኑሮ፣ በአለባበስ፣ በሙዚቃ፣ በስዕል ወይም በሌላ የጥበብ ምርጫችን ውስጥ ማዋደድ እንደሆነ አስተምራናለች። ዘመነኛነት ለተሻለ ነፃነት የሚመራ ኩላዊ ዘመናዊነት ማለም
ዘመነኛነት ለተሻለ ነፃነት የሚመራ ሁሉ ላይ ዘመናዊነትን ማለምና ማሻት ነው ትለናለች ዘመነኛዋ ኤልሲ። ባለሽበት ነፍስሽን በሰላም ትረፍ። ዮናስ አሽኔ። በመቀጠል ማነው ሙዚቃ ነበረን ግን ቅድም ብሬ እንዳለው ብዙ ሚሲንግ ፒስስ እያያያዝን ያለበት ቅዳሜ ስለሆነ በቄ በቤተሰብም ጉዳይ መሄድ ያለበት ነገር አለና ጣሰው ፈቅዶልኝ በቄ አጠር ያለ ነገር እንጂ መጨረሻ ላይ መዝጊያውን ከፍተው ከሚሰጡን የኛ ቀደምት ምሁራን ነበረ ግን በጊዜ ምክንያት ሪሻፍል አድርገነው ነው። በቄን ወደ መድረክ ጋብዛለሁ። ከዛ ጣሰውን እንሰማለን። መረር ከረር ያለ ነገር ቁም ነገር ትንታኔው ሰምታችኋል። ምናልባት ወረድ ብዬ አንድ ሰዓት ማጭር ስለሆነች 2-3 ሰብአዊ ጉዳዮች ላይ እንደዚሁ ዘና እንበል ብዬ አሰብኩኝ። በእርግጥ ትልቁ ነገር ሰውነት ይበልጣል። የዛሬውን ቀን ስንጠብቅ ዓመቷን እናከብራለን ብለን ዝም ብለህ ቀጠሮ ታደርጋለህ። መድረስን አታውቅምና ከሶስታችን በጣም በ24 ሰዓት ውስጥ 24 ጊዜ የምንገናኝ ኤልሲኒ እና በኃይሉ ነበር። በኃይሉ ተደግምና የግፍ አሟሟት ሞተ። እሷ እያለች ሞት ኖሮ ሌላ ታሪክ ነበር። እኒሃው ልክ ነው። ቁም ነገሩ የሚገባ ነው። ኤልሲ እንግዲህ ኒውጀርዚ ሆነ 25 ዓመት በፊት ገና ወደ አርት ሳትመጣ ነው ማቃት። ልቧም ጭንቅላቷም ፖኤቲክ ለአርት የተገዛ ነፍሷ እንደሱ አይነት ኑሮዋ ቅድም ሌሎቹ እንዳሉት ኑሮዋ ነው። ለእንጀራ ሌላ ነገር ብትሰራም በጣም ፖኤቲክ ሰው ነበረች ሳስታውሳት ገና ሳትገባ ጭምር። ከዛ በኋላ ኒውዮርክ አካባቢ የአፍሪካውያን በተለይ የናይጄሪያ እና የጋና የሱዳን ምሁራንን በተለይም የአፍሪካ ዘመነኛ ስነጥበብ ነፃ አውጪዎች የሚባሉ አይነቶች ጋራ በጣም ትገናኝና ይህንን የተቀበረ ፍላጎቷን ያነድ የነበረ ምክንያት ነው ብዬ አስባለሁ። ከዛ በኋላ እስክንድርን ማግኘቷና በአርት ፕራክቲስ ውስጥ ያላትን አዲስ ትኩስ ምልከታ የቀረጸው አጋጣሚ ይመስለኛል። ከዛ በኋላ ወደ ኢትዮጵያ መጣች። እንድሪያስን የመሰለ ሰው ደግሞ እንደገና ሌሎቻችንን አገኘችና ምናልባትም ሌሎች አንድ ሁለት ኢትዮጵያውያን ምሁራን አንስተውት የነበረውን የኢትዮጵያን ስነ ጥበብ ቴዎራይዜሽን ልበለው እሷ በጠለቀ ምሁራዊ ደረጃ አንድም በዓለም መድረክ እኩል እንዲተነተን መወያያ እንዲሆን አንድም ደግሞ እሷም እንደምትለው ኢትዮጵያውያን ኖን አርቲስት ኦር ኖን አርት ኮሚኒቲ የሆነው የምሁር ስብስብ አርትን እንደ ጌጥና እንደ እስክስታ ብቻ የሚያየው ክፍል ሲጨመቅ እውቀት የሚወጣው በራሱ ሜታፊዚካዊ መንገድ ትልቅ እውቀት ወለድ የሆነ ፕራክቲስ እንደሆነ ለመሟገት እና ቋሚ ነገር ጥላ ለመሄድ የሞከረች ብቸኛ ኢትዮጵያዊ ምሁር እናት ለማለት እደፍራለሁ። ቅድም እሷም እንዳለችው ይሄ በቀላል ዋጋ የመጣ አይደለም። ጠልቆ በዚህ መጠን ለመነጋገር እኛ የፊት ለፊት ሰዎች አይደለንም፣ የክሪቲክም ሰዎች አይደለንም። ታውቃላችሁ አዝማሪው በምን እንደሚያዜም ቅኔ ለምን እንደመጣ ወዘተርፈ እና እዚህ ሶሳይቲ ውስጥ ያውም ሴት ሆና ያንን ራዲካል የሆነ ግብአት ማምጣቷ ቀላል ነገር አልነበረም። ብዙ ከፍላበታለች እና እውነት ለመናገር ደፋር ነበረች። በቀን 9 ጊዜ ተጣልተን 9 ጊዜ ተፋቅረን 9 ጊዜ ተደዋውለን 9 ጊዜ ቻው ተባብለን እንለያያለን። ብዙ ነገር ተለዋውጠናል፣ ብዙ ነገር ተምረናል ከሷ። ፊት ለፊት መናገር ለምሳሌ ፊት ለፊት እዛው ጨርሶ እዛው ትለውን ብላ ምናምን አኩርፈን ምናምን እኔ በተለይ
በጣም ሴንሲቲቭ ነኝ ትንሽ ነገር ይበቃኛል አኩርፌ ምናምን ለቀን ቆየ በኋላ ከዛ ካቆመችበት ተነስታ ከዛ ብላ ስትቀጥል ምናምን እንዴት አድርጌ እንደምረሳው እና እንዴት ጨዋታው እንደሚቀጥል ከዛ በኋላ ኩርፊያ እንዴት እንደሚረሳ በሚቀጥለው እንደዚህ ሲሆን እንዴ ምንድነው ወዳጅነት በጥል በፍቅር በጥቅም በምናምን የማይለወጥ እንደዚህ ራሱን የቻለ ትልቅ አምድ እንደሆነ ከሷ ተምሬያለሁ ማለት እችላለሁኝ ፊት ለፊት ሲባል እንደዚሁ ደረቅረቅ እንዳይልባችሁ ፊት ለፊት በጣም ፊት ለፊት ነች አንድ ቀን ምሳ እየበላን አርት ስኩል ግቢ ውስጥ አንድ በጣም ያስቸገረ ባልደረባችን ታለንትድ የሆነ ጎበዝ ምናምን እና ማለን እዛ ነገር ሰዎች አይደለንም ኢትዮጵያውያን ከዛ ይሄ ገንዘብ እየተበደረ ምናምን ወለድ እንትን ገብቶ ከዛ አረንትን ያጫሳል በጣም ያሳዝናል የለም እሱ አምሳ ይበላል የለም እና አረ ሰሞን በጣም ፊት ሁሉ ገርጣ ብላ አላማረኝ ምን ምናምን ሳምበዲ ሳይድ ድጋረገችና ስማ እንትና የት ነው ያለኸው እኔ ሰላም አትበለኝ ፉል ኦፍ ሺት ስማ ደሞ ትበደራለህ እንደገና ደሞ ታጨሳለህ አሉ አይደለ ፊት ገርጥቷል እና አሁን እዚህ እንፈልጋለን ውሃውን እሷ ለተናገረችው ኛዛ ውሃውን በቃ እና እሷ ፊት ለፊት ከተናገረችው እኛ ያማነው ነው ይተረተራል ሰውየው የዚያን ሃል ቦልድ ናት እስክትቀየማ ድረስ ልትሄድ ትችላለች ሁሌ ልክ ነች ማለት አይደለም ነገር ግን ያመኑበትን ፎርወርድ በማድረግ ከሷ ብዙ ተምረናል ብዙ የዚህ አይነት አጋጣሚዎች አሉ አንድ ነገር ልስጣችሁና ልጨርስ ሰዓቱ እንትን እንዳልን ስማርት ነች ስማርትነስ ትወዳለች በብዙ ሊገለጽ ይችላል ይሄ ጭንቅላቱን ከአካሉ ጭንቅላቱን ከሀብቱ ለይቶ መውደድ ትችላለች this is amazing ስለዚህ ብዙ ሰዓት ማውራት ይችላል የዚህ አይነት ሰው በጣም ጥቂት ነው አይምሮን ስማርትነስን እና ጨዋታ ትችላለች አራዳ ልጅ እንደምንለው አይነት ነገር አራድነትን ትወዳለች አንድ ጊዜኛ ግቢ ውስጥ ብዙ እንጫወታለን ኦፍ ኮርስ እሷ ጋር ነው እንጂ እሷ ቢሮ አይኤስ እያለች የእሳቱ ተሰማን ልጅ ላስተዋውቅ ፍጹምን ታቋታላችሁ አንዳንዶቻችሁ የእሳቱ ተሰማን ልጅ ላስተዋውቅ ብላ አስተዋወቀች የእሳቱ ተሰማን ልጅ በኋላ እኛ ጋር ተቀየረች ረሳሁትና ይኸውልሽ እሳቱ ተሰማን ልጅ አስተዋውቅሽ አልኳት ፉል ኦፍ ሺት አለ ተዋወቀቻት ከዛ በኋላ ሌላ ቀን ይኸውልሽ ያበበ ቢቂላ ልጅ እኛ ግቢ ማይሆን ሳያስራለች ለዚህ ሀገር በጣም ውርደት ነው በእውነቱ የነርስ ምስክር ወረቀት አላት ግን ሲተዋወቂያት አልኩና አመጣዋት ያበበ ቢቂላ ልጅ ተዋወቀቻት ከዛ አንድ ወር አይሆንም ቀጠለና የገብረ ክርስቶስ ልጅ እንደምን እኔ ፈልግ ነበር ልጆች ኖሩታል ብዬ ቦሄሚያን ሰውዬ ቢመስል ነበር ሳሙኤል ልጅ ኖሯል ብዬ ከአንድም ሶስት ልጅ አገኘውና የመጀመሪያውን ልጅ ኤልሲ ስመጣ ኤልሲ ነይ በእናትሽ ዛሬ እንዳትቀር ያልኳት ምሳ ሰዓት ላይ መጣች ምንድነው እሱ የገብረ ክርስቶስ ልጅ ላሳየሽ ምናምን የት አላለች መጣስ ትልቁ ልጅ ሲመጣ በስማ ራሱን ነው ይመስለው አንተ ልጅ ነው አይደለም ምናምን ነገራችንና ሰላም አለች ከዛ ስማና በቀለ ይሄን ግቢ አንደኛ ለምን ኦርፋኔጅ አታረገው ብዙ አጫውታችሁ ነበረ ትንሽ ፈና ያስፈልጋልና እናስታውሳታለን በሁሉም ነገር ሁሉ ጊዜም አለች ከኛ ጋር ነገ ሌላ ሰው ይሄዳል ስለዚህ አንድ ቦታ ላይ አንቸከልም ሁሉንም እያስታወስን እንሄዳለን እኛም ስንሄድ ታስታውሱናላችሁ ቴንክ ዩ ይሄ በሙዚቃ ብቻ ነው የሚከተል ጣሰው በቄን ባካችሁ አንድ በብዙ ፈገግታ
አሁን ወደ ምርጫ ማላቀርበው ውሳኔ በገዛ እጄ ሊወስን ነው፣ ግን ከተባበራችሁኝ ብቻ ነው። ይሄም እንደዚህ ነው። በመጀመሪያ ግን አሁን በጣም ነው ትንሽ ሙቀት አለ። አንድ ጓደኛዬ ሁሌ ይተርበኛል፣ ሁሉንም ነገር ማጨቅ ትወጃለሽ ብሏል። ሂስቶሪያንነት እንደ ጥሪ ገና ስላልገባኝ ሲፍታታ አበዛ ነው መሰለኝና ሰዋዊ ነገሩ ደግሞ አብሮ እንዲሄድ ሻይ ቡና ቅድም ስላላልን አለ ሻይ ቡና አለ። ብሬክ መውሰድ ግን የምንችለው ተመልሳችሁ ቀጣዩን አብረን እንድትቆዩ ከወደዳችሁ ብቻ ነው። ካልሆነ ትመርጡና እንቀጥላለን፣ በኋላ ሻይ ቡና ትላላችሁ። ስለዚህ ምርጫው በእኔ የተወሰነ ቢሆንም 2 ምርጫ ግን አላችሁና ብትነግሩኝ ደስ ይለኛል። በተወካዮች ምክር ቤት በኩል እንቀጥል። እሺ ዳግዬ፣ እንግዲያው በጣም አሳጥረህ ዌብሳይቱን በዲጂታል ኤሌመንቱም ስለሌለ አሳጥረህ አስረዳን። ዳግማዊ ወልዳብ ይባላል። ቢዝነስ ኤንድ ኢንፎርሜሽን በዚህ ዓመት የጨረሰ ነው። እንዳልኳችሁ 22ም የሆነው አልመሰለኝም። ሙሉን ማነው ቲሙን በጣም አክቲቭሊ ሲመራ የነበረ ልጅ ነው። በጣም ነው ያከበርኩ። እግዚአብሔር ይስጥልን። እናና ስለ ዌብሳይቱ አስረዳን። እሱ ነው ዌብሳይቱንም ዴቨሎፕ ያደረገው። እሺ እንደምን አላችሁ? በእውነቱ እኔ ከእድሜም በእውቀትም ከኔ በላይ ላሉ ታላላቆች እያሉ ቆሜ ማውራት ቢከብደኝም ራሴን በትንሹ አስተዋውቄ ወደ ገደሉ ልግባ። ዳግሜ ንጉስ እባላለሁ። አዲስ ዩኒቨርሲቲ ያለፈው ዓመት ኢንፎርሜሽን ሲስተም ተመርቄያለሁ፣ ጨርሻለሁ። እንዲሁም ሙዚቀኛ ነኝ። በሚያሳዝን ሁኔታ ደግሞ ፕሮፌሰር ኤልሳቤትን በአካል አላገኘኋትም። በቅርቡ ነው ነፂ አኑዋል ሜሞሪያሉን ልንሰራ ነው ብላ እኔ ጋር ስትመጣ ነው። ስለዚህ በአንዴ ፎቶዎቿ፣ ታሪኮቿ፣ ኦዲዮቿ በጠቅላላ ወደ እኔ መጥተዋል እና በጣም ድንቅ ሰው ነች። እኔ ምንም ልለው አልችልም። ስለዚህ ቢያንሳትም ባለኝ አጭር ጊዜ እጥር ያለች ዌብሳይት ፐብሊሽ አድርጌያለሁ እና አዲስ አበባ ውስጥ ስለምንኖር ኔትወርክ ስለማይሰራ ኪውአር ኮድ እንትን ብያለሁ አዘጋጅቻለሁ እና ተከፋፈሉና አድርሱ። ዳጊ በጣም በጣም አመሰግናለሁ። እንግዲህ ቀጣይ ትውልድ ይሄን ይመስላል። አሳጥሩ ነው ነገሩ። በጣም ደግሞ ግሩሜ ከዳጊ ጋር እንድትተዋወቅ እፈልጋለሁ። በራሱ ጊታር ራሱን አስተምሮ ከኢንፎርሜሽን ሲስተም በተጨማሪ ሙዚቀኛ ነው። አይ ቲንክ በሱ ነው መቀጠል የሚፈልገው ፕሮፌሽናሊ። በጣም ግሩም ልጅ ነው። በጣም በጣም አመስግኑልኝ ባካችሁ። ስለዚህ ኪውአር ኮዱን ስካን ስታደርጉ ኮኔክሽን ስታገኙ ወደ ዌብሳይቱ ትሄዳላችሁ። ሌላውን ማብራሪያ ጥያቄ ካላችሁ በዌብሳይቱ በኩል ወደ ዳጊ ቁጥሩም እዚህ ፖስተሩ ላይ ያለው ቁጥር የዳጊ ስለሆነ ማስገባትን ብትፈልጉ ቅድም ብሬ እንዳለው ኦፕን ስለሆነ ሶርሱ you can reach out to ዳጊ ማለት ነው። ቴንክ ዩ ዳጊዬ። ስለዚህ አሁን በመቀጠል ብዙ ነገር አጥሮልናል። መልቲ ዲሲፕሊናሪ ኮላቦሬቲቭ ቴስቲሞኒስ በሚለው አንጓስር አንድ ግጥም ሰምተን ከምህረት ከበደ የተጻፈ አንድ ግጥም እንሰማና በኦዲዮ ቀጣዩ ደግሞ ወንድማችን ግሩም መዝሙር የኤልሲ በጣም ወዳጅ ተማሪ ጓደኛ አብሮ የሰራል ሰው በዙ ዓለም አብሮ የሄዱ አሁን በቅርቡ ቤቷ ከነበረው ሻርጃ ድረስ ኮላቦሬሽናቸው ከአንድም 2 ጊዜ የሄዱ ከሱ ደግሞ እንሰማለን። መጀመሪያ ከምህረት ኤልሲ ትራንዚት ባረገች ጊዜ እንደሚሉት ወዳጆቻችን የጻፈችውን ግጥም በኦዲዮ ሰምተን ወደ ግሩሜ እንሄዳለን። አልመለስም። አንዳንድ ቀን አለ ክቡድ ያዘንቁልል ተሸክሞ የሚዞር ዘላለም የሚያል አንዳንድ ቀን አለ አይገፉት እውነታ አይተውት ትውስታ አንዳንድ ሰው አለ የተባለ ድንገት ዞር ያለ አንዳንድ ነፍስ አለሁኝ እያለ ካይኔ ኮበለለ ስንቁን ለምድር ትቶ በጦሙ ብስ ያለ በልቤ ተሳለ አንዳንድ ቀን አለ አንዳንድ ሰው አለ። እሺ አመሰግናለሁ። በጣም ባጭሩ እንግዲህ ከኤልሲ ጋር የነበረኝን እውቀት ልገልጽ ሞክራለሁ። መጀመሪያ ከኤልሲ ጋር በጣም ኢንፎርማል በሆነም ሁኔታ ነበረ፣ ከሩቁ ነበረ ማውቃት። በተለይ የዲን በነበረችበት ጊዜ የኮሌጅ ኦፍ ፐርፎርሚንግ ኤንድ ቪዥዋል አርትስ
የያሬድ ሙዚቃ ትምህርት ቤት የጃዝ ዲፓርትመንት እንዲከፍት ትልቅ ሚና ነበራት። እኔ አሁን ማስተምርበት ማለት ነው። በያሬድ ሙዚቃ ትምህርት ቤት ይሄ እንዲስፋፋ የነበራት ሚና እኔም እዛም ማስተማሪ እንደሆን ካደረጉት አንዱ አስተዋጽኦ ካደረጉት ነገሮች አንዱ ነው እና እንግዲህ በጣም ኢምፓወሪንግ ኢንካሬጂንግ ሰው ነበረች እና ሁሉንም ሰው የእድሜ ጋፕ እንኳ ቢኖርም እንደ ጓደኛ ነው ሁሉን ሰው የምታየው እና ሀሳቡን በደንብ አርጋ ታዳምጣለች፣ ትጠይቃለች። ኪዩሪየስም ሰው ናት። አንዳንዴም እንዲሁ ለምሳሌ ስለዚህ ድምፃዊ ምን ታስባለህ፣ ስለዚህ አዲስ ሙዚቃ ምን ታስባለህ የሚል ቴክስት ሜሴጅ ወይም ስልክ በመደወልም ሀሳብ ለመስማት ትሞክራለች። ኢንፎርማል ይመስላል፣ ግን ወደ ተለያዩ ሀሳቦች የሚመራ ወደ ኮንሰፕትን ወደ ማውራት የሚመራ አይነት ዲስከሽን የሚፈጠር ነገር ነበረ እና በኋላ ደግሞ የበለጠ የተቀራረብነው ተማሪዋ ለመሆን እድል አገኘው። እዚህ አፍሪካን ካልቸር ስተዲስ በማጠናበት ጊዜ የአርትስ ሊትሬቸር እዚሁ ሞደርን አርት ሚዚየም ገብረ ክርስቶስ ደስታ ሴንተር እዚሁ ነበረ ክላሱን እንወስደው። ያ ደግሞ ትልቅ ኔትወርክ እንድፈጥር እድል ፈጥሮልኛል። ምክንያቱም ራሱ ባይ ኢትስ ቬሪ ኔቸር ያ ክላስ መልቲ ዲሲፕሊነሪ ነበረ። ውስጡ የቲያትር ፕሌይ የሚጽፉ፣ የሲኒማቶግራፊ ላይ የሚሰሩ፣ ስዕል ላይ የተለያዩ የስነ ጥበብ ዘርፎች ላይ ያቀፈ ስለነበር እኔም ራሴ እዛ ውስጥ ራሴን መርስ እንዳደረግ የተለያዩ ሰዎች እንዳቅ እና የተለያየ ዲስከሽን እንድናደረግ የክላሱ ደግሞ የአቀራረብ መንገድ ጽሁፍ ላይ ብቻ የተመሰረተ ሳይሆን እንደው ለመጀመሪያ ጊዜ እኔ ራሴ ኤክስፒሪየንስ ያደረግኩት መጨረሻ ላይ ያንን ኮርስ እንዘጋ የምናቀርብበት መንገድ ጽሁፍና እንዲህ ቲሲስ መልክ ሳይሆን በየራሳችን ዲሲፕሊን መሰረት በሙዚቃው ሌላውም እንዲሁ በሌላው በራሱ አርት ፎርም የተለያዩ ጥልቀት ያላቸውን ኮንሰፕቶች በዛ እንዲገልጽ ነበረ በጣም የምታበረታታው እና ይህን አይነት መልክ የነበረው በጣም አይንን የሚከፍት አይነት የትምህርት አሰጣጥ ነበረ እና ከዛም በመቀጠል እንግዲህ የተለያየ ቅድም እንደተጠቀሰው ኪዩሬሽን በምሰራበት ጊዜ በአንድ ባለችበት የስነ ጥበብ ዘርፍ ብቻ ሳይሆን በጣም ሰፊ ነገር ላይ ነበር የምትዳስሰው። በዚህም ረገድ በተለይ በ2019 በፈረንጆች የኢትዮጵያ ሞደርን ኔሽን አንሸንት ስቴት በሚል አንሸንት ሩትስ በሚል የተዘጋጀ ኮንፈረንስ አመት ሙሉ የሚቆይ ነበር በሻርጃ አፍሪካ ሴንተር እና በአዲስ አበባ ዩኒቨርሲቲ ትብብር የተዘጋጀ ዝግጅት ላይ እዛ ላይ ሙዚቃ እንድናቀርብ እንግዲህ ሙዚቃ ኢንተርቴንመንት ብቻ አልነበረም። ከዛ ኮንፈረንስ ጋር አብሮ የሚሄድ ይዘትና ያለውና ከዛ ጋር የሚናበብ ነገር እንዲኖረው ለምታስብ የብዙ የኩሬሽን ስራ ነው የሰራችው። ያኔ ከኔ ጋር በመነጋገር ነፍሱን ይማረውና ጋሽ አለማየሁ እሸቴን እንግዲህ የኢትዮጵያ ሞደርን ሙዚቃ አንዱ ከፈጠሩትና እዚህ ደረጃ እንዲደርስ ትልቅ ሚና ከተጫወቱት ሙዚቀኞች አንዱ ነው ከ1960 ጀምሮ እስከ ቅርብ ጊዜ እና ምን ሙዚቃ ራሱ በዛ ኮንፈረንስ ላይ እንደሚያቀርብ ከሷም ባልደረቦቿ ጋር በመሆን በመምከር ብዙ እዛው ሆና ብዙ የስልክ ግንኙነት በማድረግ ያንን እዛ ሄደን አቅርበናል። ከዛ ቀጥሎም እዛው አፍሪካ ሴንተር ሻርጃ አኮርዲዮን ላይ የሰራሁትን ስራ ኢንዲጂናይዝድ ዌስተርን ሚውዚካል ኢንስትሩመንትስ ዘ ኬዝ ኦፍ ዘ አኮርዲዮን ኢን ኢትዮጵያ የሚል እሱንም ወራዊ የሆነው የስታፉ ሴሚናር ላይ መጥቼ እንዳቀርብና እዛ ላይ ብዙ ውይይት እንዲደረግ በተለይ አኮርዲዮን እንዴት ባህላችን ውስጥ ጠልቆ እንደገባ ከሌሎች ዘመናዊ ሙዚቃ መሳሪያዎች በተለየ መልኩ ከጊታር ከሳክስፎን እና ምናምን በተለየው እንዴት የአዝማሪ ካልቸር ጋር አብሮ ተያይዞ እንዴት በጥልቀት እንደገባ የሚመረምር ነበረ። እዛ ላይ እንግዲህ ያንን የኩሬሽን ስራም ሙዚቃ ላይም ገብታ ትሰራለች። አንዳንዴም እኔንም ጭምር ተጽዕኖ የሚያደርግብኝ ነገር ነበር። ለምሳሌ ያንን ለማቅረብ እዛ በሄድኩበት ጊዜ ሻርጃ በባዶማ አትሄድም፣ ምክንያቱም ሙዚቀኛ ነህ፣ ሳትጫወት አትሄድም በማለት ምክንያቱም ለዛ ለኮንፈረንስ ብቻ ነበረ አካሄዴ። ግን አኮርዲዮን ይዤ እንደሄድ
ለብቻዬ ደግሞ አኮርዲዮን እንዳላቀርብ የማሲንቆ ተጫዋች አስራተ ቦሰና የሚባል በጣም ጎበዝ የማሲንቆ ተጫዋች እንዲመጣ አብራ አመቻችታልኝ ለሁለት ያንን አቀረብን። ለሁለት እንግዲህ ማሲንቆንና አኮርዲዮንን አድርጎ ማቅረብ በራሱ ለኔም አዲስ ነበረ። በዛ መልክ አስቤው አላውቅም ነበረ እና ያ እርሾ ሆኖ በኋላ ላይ የፊልም ሳውንድ ትራክ ኢታሊያንስ ኢን ኢትዮጵያ ከ1941 እስከ 1974 በፈረንጅ የኢትዮ ጣሊያን ዋር ጦርነት ሁለተኛው ዓለም ጦርነትም ካለቀ በኋላ እዚህ የቆዩት የጣሊያን ትውልድ ዜጎች በምን ሁኔታ በምን መስፈርት እዚህ እንደቆዩ የሚተነትን 5 ክፍል ያለው ፊልም ላይ ሳውንድ ትራክ ያንን ድምፅ ተጠቅሜ ያንን ሚውዚክ ስኮር እንድሰራ ምክንያቱም ሆኗል። ለኔም ወደፊትም ራሱ ለምሰራው ተጽዕኖ የሚያደርግብኝ አይነት እንደዚሁም ደግሞ የሙዚቃ ላይብረሪ ውስጥ የሚቀመጥ ጀርመን ሀገር ሶኖቶን የሙዚቃ ላይብረሪ ውስጥም እንዳካትት እነዚህን ድምፆች ተጽዕኖ አድርጎብኛል እና በጣም ነው ሚስ የምናረጋት። እኔ በበኩሌ በጣም ነው ሚስ ማረጋት። በጣም ኢምፓወሪንግ ሰው ነበረች። በቤቷ የሚደረጉ የተለያዩ ጋዘሪንግስ ላይ ብዙ ጊዜ ትጠራኛለች እዛ በመገኘት በዛ አማካኝነት እንግዲህ አብሮ መጠጣት መብላት ብቻ አይደለም፣ ብዙ ዲስካሽን፣ ቻፕተር ሪዲንግ፣ ክርክር እነዚህ ሁሉ አሉ እና ብዙ ኔትወርኬ እንዲሰፋ ብዙ ሰዎች እንዳውቅ ይሄ አስተዋጽኦ አድርጎልኛል እና ሁሌ አስታውሳታለሁ። ስራዋም ከቪዥዋል አርትስ ባለፈ ሌላም አርት ፎርም በተለይ ሙዚቃውንም ጭምር ላይ ኢንተረስት የነበራት መሆኑን ምስክርነት ለመስጠት ነው። ነፍሷ በሰላም ትረፍ። በመቀጠል ደግሞ ከስነ ህንፃ እንዲሁ በመልታይ ዲሲፕሊነሪ ኮላቦሬሽንስ አብሯት የሰራ ሌላ ወጣት አርክቴክት ብሩክ ተክለ ሃይማኖት በድምፅ እንሰማለን። ወደ እሱ እንሄዳለን። ቴዲ። My name is Brook Tekla Haymanot, and I'm an architect and a researcher. I met Elizabeth through a mutual friend, an artist, back in the early 2010s, and we immediately clicked. We became friends. She was really committed to listening to young and non-mainstream voices at that time. Our first encounter, I remember, was through Shaggar Radio in 2012. Although, I mean, we've never had a formal discussion or a session at Shaggar together with her, but we've always often had conversations before my sessions because of her strong fascination with architecture and urban studies. And beyond that, we also spent a great deal of time together preparing for other events and talks to which we both contributed to. One thing that I vividly remember was a trip that we made to Vienna together, also with other group of colleagues, artists. It was let's say a very strong cohort, and as the saying goes, you really get to know someone when you travel with them. You see not only their strengths, but also you notice vulnerabilities and limitations. Everything comes as a package. So what stood out for me at that time was how deeply social and sensitive she was. She asked thoughtful questions and also showed a very genuine interest, not only in my professional work, but also in my opinions, what I do, why I choose to do certain things, the way I do them. And these conversations that I had with her often stayed with me long afterwards. In 2013 or 2014, I asked her to write the foreword for a textbook that I had published, and she went beyond writing the foreword, and she gave me really good insights on the very content of the textbook.
she really had a very sharp understanding of the direction the city was taking at that time. In 2013, 2014, and she actively curated several discussions that brought architects and planners together to engage critically with the urban development that was happening, and she encouraged me and others as well to present new manifestos, to come up with ideas, to really be vocal about the city. I'm talking about a time when these conversations were really, let's say, not popular or were still far from being mainstream, especially in the early 2010s. And then she was already creating space for them. And what was striking, or what always fascinated me, was her commitment to making these conversations multidisciplinary. If she invites an architect, she makes sure there is an artist next to him, just to widen the discourse and bring different perspectives and voices into this whole equation. It's very difficult to be composed when talking about Elizabeth. I just want to say, Elsie, I want to acknowledge the incredible mark you've left, but I also need to be honest about my feelings. You've really left a deep void in the academic and research culture that you so much loved and passionately nurtured. You will be missed. በጣም አመሰግናለሁ። በመቀጠል ሸገር ሬዲዮን በመመስረት ብዙዎችን ቤተኛ በመሆን ከዛ ደግሞ ኤልሲንም ቤተኛ በማድረግ ክሎዚንግ ሪማርክ ላይ እየደረስን ነው። ሆዳችሁንም አዘጋጁ። መዓዛ ብሩን በጣም እናከብራት የምንወዳትን ልትከፍትልን አብረው ደግሞ ስለሰሩት የጋራ ወዳጅነት ጋብዛለሁ ማለት ነው። እንደምን አላችሁ? አበበ ባልቻ ዘመናዎች የተሰበሰቡበት የራት ግብዣ ላይ አምሽቶ ይመጣና ሲመለስ አንዲት ዘመናዊ እችን ሴትዮ አስተዋውቁኝ ትላለች ይለኛል። ዘመናዊ ኤልሲ ናት እች ሴትዮ እኔ ነኝ። ከኤልሲ ጋር ሸገር ሬዲዮ ተገናኘንና ሬዲዮ ላይ አንዳንድ ነገሮች መስራት እንደምትፈልግ ነገረችኝ። ሰፊ ሐሳብ እንዳላት፣ ሸገር ካፌ የሚባለው ፕሮግራም እንዳንቺ ላሉት ሰዎች የተዘጋጀ ስለሆነ ፈርዳን ኩኖቲ ድሬን ኩኖቲ ያልኳት፣ ፈረሱ ሜዳው ይሄው ነው ማለት ነው። እንግዲህ የካፌው መድረክ በደንብ ከመዘጋጀቱ በፊት እዚህ ገብረ ክርስቶስ ደስታ እኔ ማቃቸውንም ሰዎች ሰብስባ ጠበቀችኝ። ውይይቱን የምትመራው እሷ ናት። ስብሰባውን እሷ እየመራች ተወያየን። ውይይቱ በትንሽ ነገር ክርር አለና ተረባበሸ። ኤልሲን የምታውቋት ሰዎች ይሄ ይገባችኋል። እንደ ሁለተኛ የምንገናኝ አንመስልም ነበር ይዛን ቀን። እኔም ሐሳቡ ሳይጨበጥልኝ ይሄ ነገር እንዴት ነው ብዬ ወደ ቤት ሄድኩኝ። ከዛ በኋላ እኔና ኤልሲ ተገናኘንና እንደገና ሐሳቧን በደንብ ተወያየን። በዘመና ጽንሰ ሐሳብ ላይ በሰፊው ሊያወያየን የሚችል ሐሳብ እንዳላት ነገረችኝ። በጣም ደስ አለኝ። ዘመና ምንድነው ከሚለው አንስተን ትኩረቱን በብዙ ወደ ስነ ጥበብ ወደ ኪነ ጥበብ እያደላ ለ5 ወራት ያክል የተላለፈ ፕሮግራም ተካሄደ። በዚህ መድረክ ከተጋበዙት መካከል እንደው ጥቂቶቹን ልጥቀስ። ፕሮፌሰር አብይ ፎርድ፣ አቶ ቶማስ አንድ ቀን መጥቶ በጣም ኢምፕሬስ አድርጎን በዛው ጠፋ። በቀለ መኮንን፣ ዝራ አባተ፣ ሄኖክ ተመስገን። እንግዲህ ከፊት ለፊት ያለውን ቅጥያ አልጨመርኩም፣ ይቅርታ አድርጉልኝ። ሁሉንም እንደ ዘፈን ምርጫ እንዳልደረድራቸው ብዬ ነው። በጣም ሰፊ ውይይት ተካሄደ ዘመና ላይ። እንግዲህ ከዚህ በኋላ ነው ኤልሲ ዩኒቨርሲቲውን ወደ ሸገር ካፌ ያመጣችው፣ ወደ ሚዲያ ያመጣችው። ሐሳቡን ብቻ ሳይሆን ብዙ ሰዎችንም ወደ ሚዲያ ይዛ መጣች። ብዙ ጊዜ በዩኒቨርሲቲ አካባቢ ያሉ ሰዎች፣ አካዴሚሽያን የሆኑ ሰዎች ሚዲያ ላይ ወጥቶ
በአደባባይ ሀሳባቸውን ማቅረብ ምናልባት አላውቅም ዝቅ አድርገው ይመልከቱት ከፍ አድርገው ይመልከቱት አላውቅም። እኔ ግን ከፍ አድርገው እየተመለከቱት እየፈሩ ነው ብዬ ብል ይሻላል። እዚህ ጋር ኤልሲ ግን እያደፋፈረች በጣም ብዙ ሰዎች ይዛ መጣች። ይሄ አዲስ ነገር ይመስለኛል ዩኒቨርሲቲውን ወደ ሚዲያ ማምጣት። እንግዲህ ከዛ በኋላ እሷ የተሳተፈችባቸውን እንኳን እንደው አንዳንዶቹን ባነሳ በኢትዮጵያ ጥናት ጉባኤ ላይ ወቅታዊ ውይይቶች ዩኒቨርሲቲዎች ከተካሄዱ ትደውልልኛለች። እንዲህ አይነት ፕሬዘንቴሽን ነበረ ወደ ሬዲዮ ብናመጣው ምን ይመስልሻል ትላለች። በጣም ደስ ይለኛል እላለሁ። ሰዎቹን ታስተባብራለች፣ ይዛ ትመጣለች። በሀገራችን ወቅታዊ ጉዳዮች ላይ በዶክተር ዮናስ አድማሱ ጽሁፍ፣ የፕሮፌሰር አንድሪያስ ጽሁፍ ሞደርኒቲ ላይ ኔሽንስ ናሽናሊዝም ሀገራችን ጉዳዮች እንደው አንዳንዴ ግራ ሲገባኝ በዚህ ላይ ብንወያይ ምን ይመስልሻል ስላት አይ በዚህ ጉዳይ ላይማ እነከሌ ፔፐር ጽፈዋል ጥሩ ሐሳብ ይዘው ይመጣሉ ትላለች። ይዛ ትመጣለች። እንግዲህ በሸገር ካፌ በጣም የገረመኝ ዮናስ በቅርብ ቀን ምን ያህል ነው አብራችሁ የሰራችሁት ሲል ለቅመን መጨረስ አልቻልንም። እንግዲህ ወደፊት ደህና ቢብሊዮግራፊ እንሰራለን ብዬ ተስፋ አደርጋለሁ። እና አርስቶቹ በጣም ሰፊ ናቸው። በብዙ ጉዳዮች ላይ ተወያይተናል። በተደጋጋሚ ከመጡት መካከል እንደው አሁንም ጥቂቶቹን ባነሳ ጥሩ ነው ይመስለኛል። ውለታቸውን ዘነጋች እንዳይሉኝ ዶክተር ሽመልስ ቦንሳ፣ ወይዘሮ ዘነበ ወርቅ፣ አቶ አበባ አያሌው፣ ዶክተር ዮናስ አሽኔ፣ አቶ ባህራ ነጋሽ በለጠ፣ አቶ ይኩኖ አምላክ መዝገቡ፣ ዶክተር ስሜና አያሌው፣ ዶክተር አልኩት መሰለኝ ስሜና አያሌው፣ እሺ፣ ፍቅሩ ነጋሽ፣ ፕሮፌሰር ይርጋ ገላው፣ ነፃነት ጥቂቶቹ ናቸው። ሌላው ማንሳት ያለብኝ የተጠቀሱት ውይይቶች ከመካሄዳቸው በፊት በርዕሱ ብዙ ያነበቡ ያጠኑ ሰዎችን ትጋብዛለች። ውይይት ይካሄዳል። ምሳ እየበላን ቡና እየጠጣን በጣም ሰፊ ውይይት ይካሄዳል። ረጅም ጊዜ ይፈጀ ሊያሰለች የሚችል ለሚዲያ ሰው። እኔ እዚህ ውስጥ ተማሪ ነኝ። ጥሩ ተማሪ ሆኛለሁ አይደለሁም እንግዲህ ወደፊት ትፈርዱብኛላችሁ። ለማንኛውም ብዙ ውይይት ይካሄዳል። በሐሳብ ጭቅጭቅ ይነሳል። የአንድ ቀን እንዳይመስላችሁ 2 3 ቀን 4 ቀን 5 ቀን እንገናኛለን። ውይይቱ ይበስላል። ከዛ በኋላ ነው ወደ ቀረጻ የምንሄደው እና እሷ በጣም መዘጋጀት ትፈልጋለች። ኤልሲ ሌላውን ሰው እንዲዘጋጅ ትፈልጋለች። ብዙ ጊዜ አንዳንድ ሰዎችን ሳይዘጋጁ መጡ ብላ ትጮህባቸዋለች እዛው ፊት ለፊቴ። እሷ ተዘጋጅታ ነው የምትመጣው። ለዚህ ነው እስቲ በዚህ ሐሳብ ላይ ኤልሲ መንደርደሪያ ስጭበት ብዬ እምላት ብዙ ጊዜ በዚህ ምክንያት ነው። እሷ ተዘጋጅታ ነው የምትመጣው። ሐሳቡንም በደንብ ፍሬም ያደርግልናል። ውይይቱ አራምባና ቆቦ እንዳይዘል ቀጥታ መስመር ይዞ እንዲሄድ ታደርግልናለች እና ማን ነው ዶክተር ዮናስ አድማሱ አንድ ጊዜ ትፈላሰፋላችሁ ሬዲዮ ላይ። ሬዲዮ እኮ ፖፑላር ሚዲያ ነው። ሁሉም ሰው እናንተ የምታወሩት ነገር ሊገባ አይችልም እኮ ይላል። ፖፑላር ሚዲያ ማለት ምን ማለት ነው? ለሰፊው ህዝብ የሆነ ሚዲያ ማለት ነው ሬዲዮ ማለት። እናቴም ታዳምጠዋለች፣ አያቶቻችሁ ካሉም ያዳምጣሉ፣ ወጣት ልጅ ያዳምጣል፣ የተማረ ሰው ያዳምጣል፣ ያልተማረ ሰው ያዳምጠዋል። እና ለዚህ ነው ፖፑላር ነው የሚባለው። ነገር ግን ፖፑላር ሚዲያ ሆኖ ሸገር ካፌ ላይ ያደረግነው ውይይት እንደዚሁ ከንቱ ቀረ ብዬ ለማለት አልችልም ዶክተር ዮናስ እንዳለው። ምክንያቱም ብዙ ወጣቶች እኔ ለጻፍኩት የጥናት ወረቀቴ የእናንተ ውይይት በጣም ረድቶኛል የሚሉ ብዙ መጥተው የሚነግሩኝ አሉ እና ኤልሲንም እንደዚሁ የሚነግሯት ይመስለኛል። እሷም ነግራኛለች። ከኤልሲ ጋር የነበረን ግንኙነት ዝም ብሎ እንደዚሁ የተገናኙ ችክ ያለ ፕሮግራም ሀሳብ ብቻ መነጋገር አይደለም። ቢሮ ያፈራውን እየቀማመስን ብዙ እናወራለን፣ ረጅም ሰዓት እንጫወታለን። እሷ ከኖረችበት ዓለም ይዛ የመጣችውን እኔ እዚህ በደርግ ዘመን የነበረውን እሷ የጎደለባትን እሞላላታለሁ። እንዴት እንዳለፍ ነው እንዴት እንዳሳለፍ ነው። በኩልነት ስም ስለተነጠቅ ነው ሴትነት ፌሚኒኒቲ ኤልሲ ብዙ ጊዜ ኢንትረስት ያደርጋታል። ስለ ውበት እንወያያለን፣ ስለ ሴትነት ወግ እንወያያለን። እናቶቻችን ይሄ የሴቶች እኩልነት የሚለውን ሐሳብ የቅርብ ጊዜውን ሐሳብ እንዴት እንዳለፉት ሁሉ እንወያያለን። በምን መንገድ ይሄንን አልፈው ፓወር እንደነበራቸው ሁሉ እንወያያለን። ይሄ ብዙ ጊዜ
ኤልሲን የምታውቁ ሰዎች እንዲህ ያለ ውይይት ያስደስታታል። ስለዚህ ደረቅ ቲዎሬቲካል የሆነ የዘመኑ ጉዳይ ብቻ ሳይሆን በቀዳዳዎቹ በስንጥሮቹ መካከል ሁሉ በበሩ ስንጥር ውስጥ ሁሉ ማየት የምትችል ሰው ነበረች ኤልሲ። ስለዚህ እንደው ስለ ጸጉር ሰሪ ቤትም እናወራለን። የኔ ጸጉር ሰሪ ቤት በአብዮታዊ ኢትዮጵያ ሴቶች ማህበር የተቋቋመ ቤዚክ የሚባለው አይነት ነው። የኤልሲ ከዚህ ከገበያ ኢኮኖሚ ጋር አብሮ የተቋቋመ የዳያስፖራ ጸጉር ሰሪ ቤት ነው። ሁለታችንም ከየጸጉር ሰሪ ቤታችን ወሬም ይዘን እንመጣለን። የኔው የትግልና እንደዚህ አይነቱ ሊሆን ይችላል፣ የሷ ዘመናዊ ነው እና እውነትም ቅድም ዘመናዊ ናት ያለው ማን ነው? ኤልሲ እንደዛ ዘመናዊ ናት። ሌላው የሚገርመኝ የኤልሲ እንባዋ ነው። ቅርብ ነው። ምናልባት እዚህ የነበርነው እንባችንን ሳንጨርሰው አልቀረንም። እሷ እንደ አርቲስት መንፈሷ በጣም ስሱ ነው። ታለቅሳለች፣ በትንሹም በትልቁም እንባዋ ቅርብ ነው እና ይገርመኝ ነበረ። በጣም ጠንካራ ሴት፣ በአንድ በኩል ደግሞ በትንሽ ነገር እንባ አልቃሻ መሆኗ። በግልባጭ ያለውን ባህሪዋን ደግሞ እንደዚሁ ልንገራችሁ። አንድ ዘመዴ እችን ወዳጅሽን ምከሪያት ይለኛል። አንድ ራት ላይ አለ፣ እዚህ ያውቀዋል። ምን አጠፋች? መቼም ሰው በስራ መጋጨቱ አይቀርም አልኩ። የለም ከባድ ስድብ ትሳደባለች አለ። ኤልሲ ትሳደብ ነበር። በጣም ደግሞ በጣም እንደው የሚከብድ ለኛ የሚከብድ አይነት ስድብ ትሳደባለች። እና የኤልሲን ስድብ ላስታወሳችሁ ይገባችኋል። ተይ እንጂ ኤልሲ ያልኳት ምናልባት በዚህ ጊዜ ይመስለኛል። እየቆየች ስትሄድ እንደኛው ቻይ የሆነች ይመስለኛል። ለቅሶም እያነሰ መጣ፣ ስድቡም እየቀነሰ መጣ። ዮሐንስ አድማሱ በሰይጣን ሰለጠነ ግጥሙ ላይ መጨረሻ ላይ ምን ይላል? ሰይጣን እንደኛው ክርስቲያን መሆንህ ነው ወይ ይላል። ግጥሙን ፈልጉና አንብቡት። ሰይጣን ሰለጠነ ቀንዶቹን ነቃቅሎ እንደዚህ የሚል አለ። እንደኛው ክርስቲያን ሆነች ማለት ነው ኤልሲ። ኤልሲ በሙያቸው በሚዲያ በመሳተፍ ከቀደሟት ከነ እጓለ ዶክተር እጓለ ገብረ ዮሐንስ፣ አቶ አሰፋ ሊበን ጥቂቶቹን መጥቀሴ ነው። ብዙ ሰዎች ይኖራሉ። ቀጥሎ ከአካዳሚው መድረክ እኩል በሬዲዮ ሀሳቧን በማስተላለፍ የተጠቀመችበት ናት ብዬ አምናለሁ። በዚህ ከሷም ሆነ እስከዛሬም በሸገር ካፌ ሀሳባቸውን ይዘው ከሚመጡ ከመምህራንና ተመራማሪዎች አብሬ በመስራቴ ከነሱ ጋር አብሬ በመስራቴ እድለኛይቱ እኔም ነኝ ብዬ አምናለሁ። ስለ ኤልሲ ይህን ነው መናገር የምችለው። አሁን ይከፋኛል። አንድ ሀሳብ ሲመጣልኝ እደውልላታለሁ። እዛም ሻርጃም እያለች ወይም ቴክስት አደርግላታለሁ። ስደውልላት እንኳን እሷ ናት አታነሳልኝም፣ መልሳ ትደውላለች። እና እንዲህ አይነት ሀሳብ ነበረኝ እላታለሁ። ወቅታዊ የሆነ የሀገራችን ጉዳይ የሚያሳስበኝ ከሆነ በዚህ ጉዳይ ላይ እንደው ከማን ጋር ብሰራ እላታለሁ። ምናልባት ወይ የህገ መንግስት ጉዳይ ሊሆን ይችላል፣ ወይ የኤትኒሲቲ ጉዳይ ሊሆን ይችላል፣ ወይ የአርበኝነት ጉዳይ ሊሆን ይችላል። ያልሰራንበት ነገር የለም። ባይ ዘ ዌይ ከሷ ጋራ ስጠይቃት ኦኬ ለዚህ ጉዳይ እከሌ ቢመጣ ጥሩ ነው ትላለች፣ ታገናኘኛለች። እና ሁል ጊዜ አዝናለሁ። እንደዛ አይነት ባልደረቦች እየፈለኩ ነው እና የስራ ቦታው ክፍት ነው፣ ማመልከት ይቻላል። በጣም አመሰግናለሁ። ጊዜ ይስጥልኝ። በጣም እናመሰግናለን ማዝዬ። አሁን ደግሞ ከቆንጅት ስዩም በኦዲዮ አስገናለሁ ይሻላል። ከቆንጅት ስዩም የኤልሲ ወዳጅ ጓደኛ፣ በኪዩሬተራል ነገር አብሮ የተራመዱ አብሮ ደግሞ እንደ ወጣትነት አብሮ ያሳለፉ ከሷ በኦዲዮ የመጣ መልእክት አለ። እሱን ሰምተን ቀጣይ ምህረት አንድ ላይ አስተዋውቄ ዞር ልበል ብዬ ነው። ምህረት ከበደ ኤልሲ በጣም የምትወደው አንድ ግጥም ነበራት፣ ጎጆሽና ጎጆዬና ጎጆሽ የሚል። በኋላ ደግሞ ስምዬ ወይም ዶክተር ስሜነ ለማበሳጨት ነው የተረጎመው ወደ እንግሊዘኛ የመለሰው አለ። የኦላፎር የሁለተኛውን ስሙን አይመጣልኝም አሁን። የእሱ ኤግዚቢሽን ላይ ካታሎግ ላይ የወጣ ግጥም ነው። መርዬ ስትገጥመው ስሜ ደግሞ መለሰው እና ወደ እንግሊዘኛ ሁለቱም ታትሞ ኤልሲ በጣም ብዙ ጊዜ ታስነብባትም ስለነበረ በምትወደው ነገር እንድንዘጋ ከፍተ ነው ማለት ነው፣ እንድንጋራ በሱ እንዘጋለን።
ሁላችሁም ስለመጣችሁ በጣም እናመሰግናለን። በኋላ ሲያልቅ ይሄንን የቪዥዋል ኢንተርቬንሽኑን እችንም እንዳትረሽ ብሎኛል ቴዲ አለች የሆነች አይነት ኤክስፒሪየንስ ከዛ ሻይ ቡና እንዲሁም ሌሎች ለትልልቅ ሰዎች ይሆናል። ዳጊ አይመለከትህም እና መልካም ጊዜ በጣም እናመሰግናለን። ቢጫ ጽጌረዳ ትወጃለሽ ሲከፋሽ ስታማርሪ ሲልም ስታለቅሺ ቢጫ ጽጌረዳ ፍለጋ ወጣለሁ ደስ ብሎሽ ደግሞ ስትደግሺ ሙዚቃ ለቀሽ ስታስተናግጂ እኔም ቢጫ ጽጌረዳ ይዤ ከችላለሁ በደስታውም በሐዘኑም ቢጫ ጽጌረዳ ሳይ ኢኢ እላለሁ ይህን ጽፌ ስጨርስ ካነሳሁት አይቀር ወጥቼ 3 ቢጫ ጽጌረዳ ገዛለሁ ከዛም ቤት አምጥቼ በረጅም ሰማያዊ ብርጭቆ ውስጥ እግራቸውን በቁማቸው ዘፈዝፍና አንቺን ኢኢን ዘክራለሁ አዎ እኛ ቤት ስምሽን ጠርተነው አናውቅም የኛ ቤት የቤት ስምሽ ሆነና አንቺም ለምደሹ እስከነ ልጆቼ ኢኢ ስንልሽ አቤት ያለሽ ይሄም የመጣው ከጥንቱ ኢሜል አድራሻሽ ባንክ ቤት እየሰራሽ ሳለ በስምሽ ፋንታ ኢኢ ብሎ ይጀምርና @aol.com ከሚጨርሰው ነበር ከለታት አንድ ቀን አንድ እስኩንድር የሚባል ሰዓሊ ነበረ ሲኖር በአሜሪካ ስዕል እየሳለ እያስተማረ አገሩን ለቆ በወጣ በ30 ዓመቱ አንዲት የጥበብ ወዳጅ አይታውና አናግራው የማታውቅ በአዲስ አበባ ያሉትን የጥንት ስዕሎቹን ተውሳ እሱ በሌለበት ክብር ለእስኩንድር የሚል አውደ ርዕይ አዘጋጃለች እሱም ይሄን ሰምቶ ሰው ይልካል ሊያመሰግናት ቀኑ ነፋሻማ ነው ከሰዓት በኋላ ወይራውም ጥዱም ባህር ዛፉም ይወዛወዛሉ በተንጣለለው ባፈንጉሱ ግቢ መኪና ሰማሁና ወደ በረንዳው ወጣሁ አንዲት ነጭ ኮትና ሱሪ የለበሰች ዝናጭ ጠይም ሴት ጥቁር ጸጉሯ ወርዶ ከትከሻዋ ላይ የተዘረገፈ አንድ እግሯ ከሌላው አጠር ያለ ወደኔ እየቀረበች እስኩንድር እንደላካት ጊዜ ግን እንደሌላት ነገረችኝ እኔም ጋለሪው ውስጥ አስገብቼ ስራዎቹን አሳየኋት ካርዶን አወጣችና እንጻጻፍ ብላ ሰጠችኝ ኤልሳቤጥ ወልደ ጊዮርጊስ ከታች ee@aol.com የዛሬ 26 ዓመት ይቀጥላል ጎጆይና ጎጆሽ 2007 ዓመተ ምህረት የኔ ቤት ኮተቱ ለመኖር ልፋቱ ያንቺ ቤት ጽዳቱ ሳርና ቅርፊቱ አንቺ ከላይ እኔ ከስር እኔ ስር ስቆፍር አንቺ ብርር ከላይ ነው መዋያሽ ምድር ነው ውሎዬ አፈሩን ሳማስል ካፈሩ ጋሩዬ አንቺ ያምርብሻል እኔ እሱን መስዬ እንዳሰኘሽ በረሽ ካሻሽ ትቀስፊያለሽ ከሰው መንደር ገብተሽ ጣሪያው ላይ ታርፊያለሽ እዚያው ኮርኒስ ውስጥ ቤት ትቀልሻለሽ የሰውን ቤት ጓዳ ወግ ትቃርሚያለሽ ሰው ቆፍሮ ሲያበቅል ከላይ ትለቅሚያለሽ ምርቱን መንጠቅ እንጂ መቼ ታመርቻለሽ እንዲያው ዝም ብለሽ ትጠረጥሪያለሽ የኔ ቤት ኮተቱ ለመኖር ልፋቱ ያንቺ ቤት ጽዳቱ ሳርና ቅርፊቱ ላንቺ ሲሆን ልጡ መቀርፈቱ ገላውን አራቅቶ ቤትሽን መስራቱ ለኔ ሲሆን መከራው ስደቱ ቤት የምሰራበት አጠናው መብዛቱ ያንቺ ቤት አጠና ገለባው ቅለቱ የኔ ቤት ቀዳዳው ክፍተቱ መብዛቱ ከገላዬ በልጦ ሐሳቤ ክብደቱ እድሜን ገብሬ እንዲያይሰራውቱ እኔን ከሐሳቤ ጋር አልችልም ማለቱ ቀኑ መሽቶ ሲከት እንዲያዋልንበቱ ያንቺ ቤት ጨረቃን በቅርበት ማየቱ ከቤቴ ከፍ ብሎ ርቆ መሰራቱ ሐሳብ የቀለለው ለሊትሽ ውበቱ የኔ ቤት ጨረቃን በርቀት ማየቱ ካንቺ ቤት ዝቅ ብሎ ካፈር መሰራቱ ከቀን የተረፈው የኔ ህልም መብዛቱ በህልሜ መካከል ያንቺን ቤት ማየቱ ህልሙን ባንቺ ቃኝቶ እንደዚህ መፍታቱ የቤትሽን ጣሪያ ደመና ሲከበው ዝናብ ሆኖ ሲወርድ ጨግጎ ያደረው
ዝናቡ ካነባው ከርጥበቱ ጋራ ስትወርጃ ይሻለው ካለውበት ስፍራ ይህንን እያየው ከህልሜ ነቃለው ያንቺን አትንገሪኝ ድሮም አውቀዋለሁ ባላውቀውም እንኳን እገምተዋለሁ ከሰው ማሳ ገብቶ ህልምሽ መጠርጠር ነው ያንቺ ቤት ጽዳቱ ሳርና ቅርፊቱ ላንቺ ሲሆን ልጡ መቀርፈቱ እንደምን ያለ ነው ይህ ዓለም ስሪቱ የኔ ቤት ካንቺ ቤት እንዲመለየቱ እኔ ያበቀልኩትን ያንቺ ሳይን ማየቱ ያልደከምሽበትን ደርሶ መመኘቱ እያልኩ መላልሼ ሞግትሻለው ወፍ የጠረጠረው የሰው ማሳያየው ብቻ ባሰምኝም እንዲህ ልሻለው የኔ ቤት ኮተቱ ለመኖር ልፋቱ ያንቺ ቤት ጽዳቱ ሳርና ቅርፊቱ አንቺ ከላይ እኔ ከስር እኔ ስር ስቆፍር አንቺ ብርር ቆፍሬ ሳበቅል አንቺ ከላይ ጥርጥር እኔ እዚህ ሳበስል አንቺ ቢብስል ወያኗኗር ዜ ወይጣ ወይድል አሁን ለባይተዋር ግብርሽን ላልሰማ አንቺ ወፍ ለሚያየን ማታ በጨለማ አንድ አይመስልም እንዴ ኑሮሽ ከኑሮዬ ስትገቢ ከጎጆሽ ስገባ ጎጆዬ አመሰግናለሁ